ሰላም ለእናንተ ይሁን። እንዴት ናችሁ የጌታ ቤተሰቦች? ተባረኩልኝ። ቅዳሜ ጸሎታችንን እንጀምራለን። ሁላችሁም ታፕታፕ ኮፒ ሼር እናደርጋለን። ጌታ ኢየሱስ ዘመናችሁን ይባርክ። ታዛችሁ ሼር ስለምታረጉ ጌታ ዘመናችሁን ይባርክ። ሁላችንም ጌታ ክብሩን ይውሰድ። እግዚአብሔር በመካከላችን ያልፋል። ሁላችንም ታፕታፕ ኮፒ ሼር እናደርጋለን። Hallelujah. ፍቅር ገባብኝ ፊቱን አይቼ የሌላ መሆን እኔስ አልቻልኩም ወድጄዋለሁ አልለየውም እኔ ጋር ዋርኒንግ ነው። ወይ ኦፍ አርግና ሆነ አርግልኛ ልጆቼ
እስቲ ሰላማችሁ ብዝት ይበል ቅዱሳን። እስታ ታብ ኮፒ ሊንክ ሼር አድርጉልኝ። ይሰማችኋል ድምጼ? ኢንተርኔት እያስቸገረኝ ነው። ድምጼ የሚሰማችሁ ሰዎች እስቲ ታብ ኮፒ ሊንክ ሼር እያደረጋችሁልኝ ይመጣሉ ብሎ የመጣው ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ወደሱ ይወስደናል። ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ወደሱ ይወስደናል። ናራላ ባራባራ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ወደሱ ይወስደናል። ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ኢየሱስ ይመጣል። ሰላም ተኬ ጋድ ብለስ ዩ። ታብ ኮፒ ሊንክ ሼር እናድርግ እስቲ። ቴንክ ዩ ሶ ማች። ተባረኩ። እስቲ ሼር እናረጋለን። ታብ ኮፒ ሊንክ ሼር እናረጋለን። ዘመናችሁ ይባረክ። ሁላችንም አመሰግናለሁ። እዚህ 10 ሰው አለ። እስቲ የምትችሉ ሰዎች እጃችሁ ይባረክ። ቴንክ ዩ ሶ ማች አብራችሁ ከኔ ጋር ስለምታገለግሉ። ሻሎም ዮሚኒ ጋድ ብለስ ዩ። ስንታየው ጋድ ብለስ ዩ። ተከተል ዌልካም። ሁላችሁንም ተባረኩ ብያችኋለሁ። ታብ ኮፒ ሊንክ ሼር እናረጋለን አብረን። አመሰግናለሁ። አጭር ሰዓት እንጠቀማለን። ጌታ መልካም ነገር ያደርጋል በመካከላችን። እግዚአብሔር ስሙ ይባረክ። ሃሌሉያ። ማራናታ 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 Thank you for sharing. God bless you. Maranatha, Maranatha, Maranatha. አመሰግናለሁ ያረጋችሁልኝ ያላችሁ። ማራናታ 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 የየተሮና ቶሮና ወዳይተሮና ቶሮና አገሬና ኮኛን ቶሮና የየተሮና ቶሮና አገሬና ኮኛን ቶሮና ቶሮና ቴንክ ዩ ሁላችሁም ታብ ኮፒ ሊንክ ሼር ጸሎታችንን እንድንጀምር አመሰግናለሁ።
ቴንክ ዩ 14 ሰው አለ ላይቭ ላይ። ሁላችሁም ታፕ ኮፒ ሊንክ ሼር እናረጋለን። እግዚአብሔር ይባርካችሁ። ይሄም ራሱ አንድ አገልግሎት ነው። አብራችሁ ሼር እያረጋችሁ አገልግሎት እየደገፋችሁ እንደሆነ እንድታውቁ ፈልጋለሁ። ታፕ ስታረጉ እንዳይቋረጥ፣ ኔትወርክ እንዳይቋረጥ፣ ላይቭ እንዲቀጥል፣ ወገኖች እንዲካፈሉ ምክንያት እንሆናለን። ሻሎም ብሮዬ ጋብላሽ አመሰግናለሁ። ሁላችሁንም መንፈስ ቅዱስ ባላችሁበት ስፍራ ይባርካችሁ። መታዘዝ ትልቅ በረከት ነው። መታዘዝ ትልቅ በረከት ነው። አመሰግናለሁ። ናሻላ ባራዲያና ማንታላ ቦሲያ መታዘዝ ትልቅ በረከት ነው። አባታችን ስም ይቀደስ፣ ይቀደስ 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 ስሜ ይቀደስ 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 ይከበር 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 ቅዱስ ቅዱስ ጌታ ይባረክ። አመሰግናለሁ። ሼር እያረጋችሁ ያስላላችሁ እንዳይቋረጥ ፕሊስ። ሁላችሁም ታፕ ኮፒ ሊንክ ሼር እናረጋለን። ለመልካም ነገር ያደርጋል። ገስት ላይ ያለሽ እህቴ ሰላም ላንቺ ይሁን። ሌሎቻችሁንም ኢንቫይት ያረጋችኋለሁ። መግባት አብራችሁ ከኔ ጋር መጸለይ ትችላላችሁ። ጌታ ዘመናችሁን ይባርክ። ሰላም ነው እናቴ? እግዚአብሔር ይመስገን። በየቀኑ ይቅር ያልከኝ በየቀኑ ሶሪ በየቀኑ ይቅር ያልከኝ በየቀኑ በየቀኑ ማላባራዲያ ጌታ ሆይ ስሜ ይባረክ። እናመሰግናለን መንፈስ ቅዱስ። ሃሌሉያ። ጌታ መንፈስ ቅዱስ በኢየሱስ ስም ስሜ ይባረክ። ጌታ መንፈስ ቅዱስ በኢየሱስ ስም ስሜ ይባረክ። ሃሌሉያ። ሁላችንም ጌታን ከፍ እያደረገን እያመሰገነን እንጸልያለን። የጌታ መንፈስ በመካከላችን ያልፋል። ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። የእግዚአብሔር ስም ለዘላለም ይባረክ። ሁላችንም ታፕ ኮፒ ሊንክ ሼር እናረጋለን። መንፈስ ቅዱስ ባላችሁ ስፍራ እናንተንና የእናንተ የሆነውን ነገር ይባርካችሁ። አመሰግናለሁ። ሼር ያረጋችሁ ያላችሁ ጌታ መንፈስ ቅዱስ ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር በመገኖቻችሁ ላይ በህይወታችሁ ላይ እግዚአብሔር እጅ ጣልቃ ይግባ በጌታ በኢየሱስ ስም። ሃሌሉያ። ጌታን ከፍ እናድርገው። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። አንተ መልካም ነህ በሉት ጌታ። በህይወታችሁ ላይ እግዚአብሔርን መልካምነት አውጁ። ስምህ ይቀደስ። መጽሐፍ ቅዱስ እንዲህ ይላል፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ይላል።
ስሜ ይቀደስ፣ መንግስት ትምጣ ይላል የእግዚአብሔር ቃል። እስቲ ሁላችንም የእግዚአብሔርን ስም ከፍ እያደረገን እንጸልያለን። ስሜ ይቀደስ በሉ። በኑሮዬ ላይ ስሜ ይቀደስ፣ በህይወቴ ላይ ስሜ ይቀደስ፣ በዘመኔ ላይ ስሜ ይቀደስ፣ በመንገዴ ላይ ስሜ ይቀደስ፣ በመንገዴ ላይ ስሜ ይቀደስ፣ በእኔ በሆነው ነገር ሁሉ ላይ ስሜ ይቀደስ በሉት ጌታን። ስሜ ይቀደስ፣ ስሜ ይቀደስ። ማሼላ ባጋዲያና ማንታ ስሜ ይቀደስ ጌታ ሆይ ሃሌሉያ። ጌታን ከፍ አድርጉ። ስሜ ይቀደስ በሉት ጌታን። ስሜ ይቀደስ፣ ስሜ ይባረክ። መባረክ ነው የእግዚአብሔርን ስም መባረክ ነው። የእግዚአብሔር ሆይ ስሜ ይባረክ። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ሃሌሉያ። ስለዚህ ጌታን ባርኩ። ስሜ ይቀደስ በሉት። ስሜ ይቀደስ፣ ስሜ ይቀደስ፣ ስሜ ይቀደስ፣ ስሜ ይቀደስ። ጌታ ሆይ ስሜ ይቀደስ። አንተ ታላቅ ነው። አንተ መልካም ነህ። አንተ አባት ነህ። አንተ ንጉሥ ነህ። አንተ ጌታ ነህ። አምላክ ነህ። ሃሌሉያ። የሚመስል የለም። ጌታን በሉት። ስሜ ይቀደስ። በዘመኔ ላይ ስሜ ይቀደስ፣ በኑሮዬ ላይ ስሜ ይቀደስ፣ በመንገዴ ላይ ስሜ ይቀደስ፣ በእኔ በሆነው ነገር ላይ ስሜ ይቀደስ በሉት። ጄላ ባጋዶሮ ዶቦስ እግዚአብሔር ስም ከፍ ይበል። ሃሌሉያ። ነገር ላይ ስሜ ይቀደስ። ሃሌሉያ ኢየሱስ አመልኪ ያለው ስሜ ይቀደስ፣ ስሜ ይቀደስ። ባርኩት። አንደበቶቻችንን ከፍተን ጌታ እንባርካለን። አንደበቶቻችንን ከፍተን እንባርካለን። ሃሌሉያ። እግዚአብሔር ስም ለዘላለም ይባረክ። ስለዚህ ጌታ ሆይ ስም ይቀደስ። በዘመኔ ላይ፣ በህይወቴ ላይ፣ በኑሮዬ ላይ የታረከ ነው ወገኖቼ። እግዚአብሔርን የሚባርክ አንደበት የታደለ ነው። እግዚአብሔርን የታባረከ ይሁን። ስለዚህ ጌታን ከፍ እናድርገው። ሃሌሉያ። ጌታ ሆይ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ። ሃሌሉያ። እናመሰግናለን ጌታ ኢየሱስ፣ እናመሰግናለን ጌታ ኢየሱስ። ሃሌሉያ። ስሜ ለዘላለም ይባረክ፣ ስሜ ለዘላለም ይባረክ፣ ስሜ ለዘላለም ይባረክ፣ ስሜ ለዘላለም ይባረክ። ሃሌሉያ። በእግዚአብሔር ምሕረት የቆመ ሰው ጌታን ከፍ አድርጉ፣ ከፍ አድርጉ። ሃሌሉያ። እግዚአብሔር ሆይ ስሜ ይቀደስ፣ ስሜ ይቀደስ፣ በቤቴ ላይ ስሜ ይቀደስ፣ በዘመኔ ላይ ስሜ ይቀደስ፣ በትውልዴ ላይ ስሜ ይቀደስ፣ በዘሬ ላይ ስሜ ይቀደስ፣ በመንገዴ ላይ ስሜ ይቀደስ፣ በእኔ በሆነው ነገር ላይ ስሜ ይቀደስ፣ ስሜ ይቀደስ፣ ስሜ ይቀደስ፣ ስሜ ይቀደስ። ሮሻ ክራላ ባጋዱና ማጋንታና ቦሲያ ስሜ ይቀደስ በሉት ጌታን። ስሜ ይቀደስ፣ ስሜ ይቀደስ። ማሻ ክራ ባጋዶሮ ቦሲላ ባጋዲያና ማንታ የእግዚአብሔር ስሜ ይቀደስ። ተናገሩ። አንደበታችሁን ከፍታችሁ በዘመኔ ላይ፣ በቤቴ ላይ፣ በህይወቴ ላይ ሃሌሉያ ሃሌሉያ። ስሜ ይቀደስ ጌታ መንፈስ ቅዱስ ስሜ ይቀደስ፣ ስሜ ይቀደስ፣ ስሜ ይቀደስ። መንፈስ ቅዱስ ስሜ ይቀደስ። አባ በዘመኔ ላይ ስሜ ይቀደስ፣ በቤቴ ላይ ስሜ ይቀደስ። ስፒከሩን እከፍታለሁ። እሺ፣ ጥቂት ሰዓት ሰዎች እስኪረጋጉ ድረስ ጌታን ከፍ እናደርገዋለን፣ እንጸልያለን። ጌታችን ጥሩ መንፈስ በውስጥሽ ላይ አለ። ማሾክ ሮቦስ ይክራደ ጌታ ኢየሱስ ይባርካችሁ። እስቲ ሁላችሁ ታፕ ኮፒ ሊንክ ሼር እያደረገን ጌታን ከፍ እናደርገዋለን። ማሻክላዲያ በላችሁ ላይ እግዚአብሔር ስም ጥሩ። በላችሁ ላይ፣ በቤታችሁ ላይ፣ በእናንተ በሆነው ነገር ላይ ስሙን ጥሩት። ስሜ ይቀደስ ጌታ ሆይ በሉት። ስሜ ይቀደስ። ኦ ጌታ መንፈስ ቅዱስ፣ ኦ ጌታ መንፈስ ቅዱስ በዚህ ጉባኤ መካከል ባሉ በተወደዱ ወንዶችና ሴቶች ህይወት ላይ ስምህን ቀድስ፣ ስምህን ቀድስ። ፈቃዲ በሰማይ እንደሆነች ሃሌሉያ። የእግዚአብሔር ስም በሰማይ የሚትኖር አባታችን ሆይ ጸሎት ሁሉ ጊዜ የምንጸልየው ጸሎትን ወደ ሰማይ ነው። አሜን። በሰማይ ወዳለው ወደ አባታችን ነው የምንጸልየው። ጸሎት ወደ ጎን አይጸለይም፣ ወደ ታች አይጸለይም፣ ወደ ሰማይ ሃሌሉያ። በሰማይ ወዳለው፣ በግርማ ሞገስ ወዳለው፣ በሙላት ወዳለው፣ በኃይል ወዳለው ታላቅ ወደ ሆነው ጌታችን ወደ እግዚአብሔር ነው። ሃሌሉያ። ስለዚህ ምን ብላ በሰማይ የምትኖር አባታችን ሆይ ስሜ ምን ይበል? ይቀደስ። ሃሌሉያ። ስሜ ይቀደስ፣
ሼካላባራዲና ማጋንታላቦሲያ እስቲ አባት አለኝ የምል ሰው በሰማይ የምትኖር አባት አለ። የምኖር ሰማይ ዙፋኑ የሆነ አባት በመካከላችን በሙላት የሚገኝ አባት የዘላለም ጌታ ከኛ ጋር ነው። ስምህ ይቀደስ። ማጄ ካላቦራ ባጋዲያና ማንታ በዘመኔ ላይ በቤቴ ላይ በትውልዴ ላይ በነፍሴ በመንፈሴ ላይ ስምህ ይቀደስ በሉ። በስማችሁ ላይ የእግዚአብሔርን ስም ቀድሱ። በቢዝነሳችሁ ላይ እግዚአብሔርን ቀድሱ። በትዳራችሁ ላይ በልጆቻችሁ ላይ በጤናችሁ ላይ በላይፋችሁ ላይ የእግዚአብሔርን ስም ቀድሱት። አጃጎቫ ኢምኖቶቦ ሴክራዲያ ስሜ በዘመኔ ላይ ስሜ በቤቴ ላይ ስሜ በህይወቴ ላይ ስሜ በዘመኔ ላይ በዘሬ ላይ በኑሮዬ ላይ አይለዶቫ አይኮቫኒያ ይቀደስ በሉ። ጠላት ይስማ። ስሜ በዘመኔ ላይ ይቀደስ። ስሜ በዘመኔ ላይ ይቀደስ። ስሜ በህይወቴ ላይ ይቀደስ። ስሜ በህይወቴ ላይ ይቀደስ። በኑሮዬ ላይ ይቀደስ። ስሜ ይቀደስ በሉት። ጌታ ስሜ ይቀደስ። አባ ስምህን በዘመኔ ላይ ቀድሰው። ስምህን በወንድሞቼ ላይ ቀድስ። ስምህን በእህቶቼ ላይ ቀድስ። ስምህን በኑሯችን ላይ ቀድስ። እግዚአብሔር ማትለወጥ ሃሌሉያ። እግዚአብሔር ማይለወጥ ጻድቅ አምላክ ነው። እግዚአብሔር ብርቱ አምላክ ነው። ስለዚህ ጥቂት ሰዎች አለን። ሁላችንም በአንድ መንፈስ ሆነን ጌታን ከፍ እናደርገዋለን። አቤቱ በዘመኔ ላይ ስምህን ቀድስ በሉት። በህይወቴ ላይ ስምህን ቀድስ። በመንገዴ ላይ ስምህን ቀድስ። የኔ በሆነው ነገር ላይ ስምህን ቀድስ። የኔ በሆነው ነገር ላይ ስምህን ቀድስ። በሰጠኝ ትውልድ ላይ በሰጠኝ እድሜ ላይ በሰጠኝ ጤና ላይ በሰጠኝ ፋሚሊ ላይ በሰጠኝ እድሜ ላይ ስምህን ቀድስ በሉት። ስምህን ቀድስ። ማጃጋላ ቦራ ባዲያ ስምህን ቀድስ። ማሎርዳ ካፖሼና ማንዳ ስምህን ቀድስ በሉት። ጌታ ስምህ ቀደስ። አዎ ተናገሩ እስቲ ሁላችንም። ቴንክ ዩ ሶ ማች። ባካችሁ ታፕ ኮፒሊንግ ሼር ብታረጉልኝ ደስ ይለኛል። መንፈስ ቅዱስ አብሯችሁ ከእናንተ ጋር አለ። አመሰግናለሁ። ዋርኒንግ ውስጥ ስለሆነ አካውንቴ ቶሎ እንዳያስወጣኝ ሁላችሁም ተባበሩ እስቲ። ጌታ ኢየሱስ ይባርካችሁ። ኢንተርኔቱ ፖዝ አድርጎብኛል። እስቲ ሁላችሁ ስሜ ይቀደስ። መንፈስ ቅዱስ ማጃጋላ ባራዲያ ጄላቫና ማጋላ ባራዳና ሞሮዶቦስ ሬላ ባጋዳና ማስያ ስሜ ይቀደስ። ይሰማችኋል? እናመሰግናለን። እናመሰግናለን ጌታ ኢየሱስ። እናመሰግናለን የዘላለም አምላክ እግዚአብሔር። እናመሰግናለን። ሃሌሉያ። ስሜ በመካከላችን ይቀደስ። መንፈስ ቅዱስ ስሜ በመካከላችን ይቀደስ። ስሜ
ሶሪ ወገኖቼ ኢንተርኔት እያስቸገረኝ ነው። እስቲ ታብታብ እናረጋለን፣ ጥቂት ሰዓት እንጸልያለን ከሰራልኝ። አሁን ተመልሶ መጥቷል። እስቲ ታብታብ እናረጋለን። አመሰግናለሁ። ፈቃዲ በህይወቴ ላይ ይፈጸም በሉ። አዎ ኔትወርክ አስወጣኝ። እውነት ነው፣ ኔትወርክ አስወጥቶናል እኛን ሁላችንም አንድ ላይ። አመሰግናለሁ። እስቲ ታብታብ ኮፒ ሊንክ ሼር አስገባችኋለሁ። ኢንተርኔት ውስጥ ይስራና አመሰግናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እስቲ ያላችሁ ሰዎች ታብታብ አድርጉልኝ። ታብታብ ኮፒ ሊንክ ሼር። ቴንክ ዩ ሶ ማች። መንፈስ ቅዱስ ፈቃዲ በመካከላችን ይፈጸም። ሰላም ሰላም። የእግዚአብሔር ፈቃድ በህይወታችን ላይ አንተ ያልከው በህይወቴ ላይ ይሁን በሉት ጌታ። አንተ ያልከው በህይወቴ ላይ ይሁን፣ አንተ ያልከው በቤቴ ላይ ይሁን፣ አንተ ያልከው በዘመኔ ላይ ይሁን በሉት። ፈቃድህን በዘመኔ ላይ ይሻለው፣ እጅህን በዘመኔ ላይ ይሻለው፣ ምሕረትህን በዘመኔ ላይ ይሻለው፣ ቸርነትህን በዘመኔ ላይ ይሻለው፣ ማዳንህን በዘመኔ ላይ ይሻለው፣ አባትነትህን በዘመኔ ላይ ይሻለው፣ ምሕረትህን በዘመኔ ላይ ይሻለው። ሻሎም ይውዬ የእግዚአብሔርን ምሕረት አውጁ በራሳችሁ ላይ። ምሕረትህን በዘመኔ ላይ ይሻለው፣ በጎነትህን በዘመኔ ላይ ይሻለው። እግዚአብሔር ሆይ ክንድህን በዘመኔ ላይ ይሻለው፣ ያንተን መልካምነት በዘመኔ ላይ ይሻለው። ካንተ ጋር መውጣት ይሻለው፣ ካንተ ጋር መግባት ይሻለው በሉት። ፈቃዴ በህይወቴ ላይ ይፈጸም በሉት ጌታ። የእግዚአብሔር ፈቃድ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ፈቃድ። ፈቃዴ በሰማይ እንደሆነች እንዲሁም በምድር ላይ ትሁን ይላል እግዚአብሔር ቃል። ማጃሎ ቫራዳ ሴክራ ባጃኒያ ማንታ ጌታ መንፈስ ቅዱስ በክርስቶስ ኢየሱስ ስም ጸልያለሁ። በኔና በወገኖቼ መካከል እጅ በኃይል ይገለጥ በኢየሱስ ማልዳርቶ ሴና ማጃኒያ ማንታ የዘላለም አምላክ እግዚአብሔር ሆይ በኢየሱስ ስም በክርስቶስ በኩል ፈቃድህን ግለጥልን። የፈቃድ አጀንዳ በእኛ ህይወት ላይ ፈጸም በኢየሱስ ስም። ካንተ ፈቃድ ጋር አጣብቀን፣ ካንተ ፈቃድ ጋር አገናኘን። እንደ ፈቃድ የሆነ ሐሳብ፣ እንደ ፈቃድ የሆነ በረከት፣ እንደ እግዚአብሔር ፈቃድ የሆነ ሐሳብ ወደኛ ይምጣ። እግዚአብሔር ሆይ ፈቃድህን በእኛ ህይወት ላይ ፈጽም። ፈቃድህን በዘመናችን ላይ፣ ፈቃድህን በአገልግሎታችን ላይ፣ ፈቃድህን በትዳራችን ላይ፣ ፈቃድህን የኛ በሆነው ነገር ላይ እግዚአብሔር ሆይ በኢየሱስ ስም ያንተ ፈቃድ በዘመናችን ላይ ይታወቅ። አሳውቀን እግዚአብሔር ሆይ በመንገዳችን ላይ ፈቃድህን አሳውቅ። በቤታችን ላይ ፈቃድህን አሳውቅ። በኑሯችን ላይ ፈቃድህን አሳውቅ። እንዴት መኖር እንዳለብን አናውቅ። ኑሯችንን እንዴት መምራት እንዳለብን አናውቅ። ሜሬጃችንን እንዴት መምራት እንዳለብን አናውቅ። የተሰጡንን ልጆች እንዴት ማሳደግ እንዳለብን አናውቅ። እግዚአብሔር ሆይ ካንተ ዘንድ ምሪት እንፈልጋለን። ካንተ ዘንድ ምሪት እንፈልጋለን። ካንተ ዘንድ ድምፅ እንፈልጋለን። ካንተ ዘንድ መንፈስ እንፈልጋለን። ካንተ ዘንድ ኃይል እንፈልጋለን። ካንተ ዘንድ ጉልበት እንፈልጋለን። አቅም እንፈልጋለን። ምሪት እንፈልጋለን። በጌታ በኢየሱስ ስምና ስልጣን በዘመናችን ላይ ያንተ ሐሳብ የሚበጀንን የምታውቅ የሚጠቅመንን የምታውቅ የእስራኤል ቅዱስ እግዚአብሔር በኢየሱስ ክርስቶስ ስም በፈቃዴ ውስጥ ምራን። በፈቃዴ ውስጥ ምራን። በፈቃዴ ውስጥ አኑረን። በፈቃዴ ውስጥ አኑረን ጌታ ሆይ። 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 በኢየሱስ ክርስቶስ ስም ያንተ ፈቃድ ጸልዩ በእግዚአብሔር ጌታ ሆይ ፈቃዴ ያገኘኝ በሉት። ፈቃዴ ያገኘኝ እንደ ፈቃዴ ምራኝ በሉት። ያንተ ፈቃድ ያገኘኝ የራላ ባጋራ ዲያላቦስ የራሴን ተዋለው ያንተ ፈቃድ ያገኘኝ በሉት። ያንተ ፈቃድ በህይወቴ ላይ፣ ያንተ ፈቃድ በኑሮዬ ላይ። አዎ እግዚአብሔር ፈቃድ እሱ መልካም ነው። የእግዚአብሔር ፈቃድ እሱ ደስ የሚያሰኝ ነው። መጽሐፍ ቅዱስ ይናገራል። የእግዚአብሔር ፈቃድ ይላል በጎና ደስ የሚያሰኝ ነው ይላል። የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው። ማሎ ሮዶቦ ሼክራዲያ እስቲ ጌታን ያንተን ፈቃድ በህይወቴ ላይ ግለጥ በሉት። ለኑሮ የሚበጀውን ያንተን ፈቃድ በህይወቴ ላይ ግለጥ። በቤቴ ላይ ፈቃድህን ግለጥ። በኑሮዬ ላይ ፈቃድህን ግለጥ። አካሄዴን እንደ እግዚአብሔር ቃል እንዲያደርግ፣ ንግግሬን እንደ እግዚአብሔር ቃል፣
ውሎዬ እንደ እግዚአብሔር ቃል፣ አዳሬ እንደ እግዚአብሔር ቃል፣ አካሄዴ እንደ እግዚአብሔር ቃል፣ አነጋገሬ እንደ እግዚአብሔር ቃል፣ አስተሳሰቤ እንደ እግዚአብሔር ቃል ይሆን ዘንድ ጌታ ሆይ በእውነት በኢየሱስ ስም ያማረውን ሁሉ እንዳልበላ፣ ባማረው ስፍራ ሁሉ እንዳልቀመጥ፣ አንተ የሌለህበትን እንጀራ እንዳልበላ፣ አንተ በሌለህበት ክብር ውስጥ እንዳልገኝ፣ አንተ በሌለህበት መንካም በመስሉ እንዳልኖር ጌታ ሆይ ፈቃድህን ግለጥ በሉት። ያንተ ፈቃድ በህይወቴ ላይ ይገለጥ። ያንተ ፈቃድ በዘመኔ ላይ ይገለጥ። ያንተ አውጅ ውስጥ አንድ ደቂቃ ብቻ እንጸልያለን። የእግዚአብሔርን ፈቃድ በፈቃዱ ውስጥ ህይወታችን አለ። በፈቃዱ ውስጥ ኑሯችን አለ። በፈቃዱ ውስጥ ነገራችን አለ። ጌታ ሆይ የፈቃድን አጀንዳ በህይወቴ ላይ ግለጥ በሉት። የፈቃድን አጀንዳ በቤቴ ላይ ግለጥ። የፈቃድን አጀንዳ በዘሬ ላይ ግለጥ። የፈቃድን አጀንዳ መውጣት በመግባቴ ላይ ፍቃድ ግለጥ በሉት። የፈቃድን አጀንዳ ማጆሳክ ላባጋዱና ማንዳላቦስ አዎ ይበጀናል ወገኖቼ። እኛ ለኛ ያልነው አይበጀንም። እኛ ለኛ ያልነው አይጠቅመንም። እኛ ለኛ ያልነው አይረባንም። እኛ ለኛ ያልነው አይጠቅመን። እሱ ግን ለኛ ያለው ይበቃል። እሱ ግን ለኛ ያለው ይበቃል። እሱ ግን ለኛ ያሰበው ይበቃል። ስለዚህ የእግዚአብሔር ፈቃድ ሃሌሉያ፣ የእግዚአብሔር ፈቃድ። ስለዚህ ጌታ ኢየሱስ እንዲህ ብላችሁ ጸልዩዋል። ፈቃዲ በሰማይ እንደሆነች እንዲሁም በምድር ትሁን። ሃሌሉያ። አያችሁ የእግዚአብሔር ፈቃድ ምን አይል ኢምፖርታንት እንደሆነ፣ የእግዚአብሔር ፈቃድ ምን አይል መልካም እንደሆነ፣ የእግዚአብሔር ፈቃድ ምን አይል ኃይል እንዳለው። ሃሌሉያ። ፈቃዲ በሰማይ እንደሆነች በእውነት ፍሬ ማፍራት በእግዚአብሔር ፈቃድ ውስጥ፣ ማደግ በእግዚአብሔር ፈቃድ ውስጥ፣ መብዛት፣ መኖር፣ ማገልገል፣ መስራት፣ መውጣት፣ መግባት በእግዚአብሔር ፈቃድ ውስጥ። የእግዚአብሔር ፈቃድ ግርግር የለበትም፣ ጨዋ ነው። የእግዚአብሔር ፈቃድ ሰላም አለበት፣ እረፍት አለበት። የእግዚአብሔር ፈቃድ ህይወት አለበት። የእግዚአብሔር ፈቃድ ጽድቅ አለበት። የእግዚአብሔር ፈቃድ በጎነት አለበት። ኪሳራ የለበትም፣ ጸጸት የለበትም። ዛሬ እግዚአብሔርን ፈቃድ በዙሪያችሁ ላይ ጥሩ። የእግዚአብሔር ፈቃድ ውስጥ ጸጸት የለበትም። የእግዚአብሔር ፈቃድ ውስጥ መቅበዝበዝ የለበትም። በእግዚአብሔር ፈቃድ ውስጥ መንከራተት የለም። ወገኖቼ የእግዚአብሔር ፈቃድ በህይወታችን ላይ የፈቃድ አጀንዳ በኔ ቤት ላይ ፈቃድ በኔ ህይወት ላይ ይሁን በሉት። ጠይቁት ጌታ ፈቃድህን በኔ ላይ ግለጥ በሉት። ሐሳቤ ለሐሳቤ ያስገዛል። ነፍሴን በፊት ያኖራታለሁ በሉት። ነፍሴን በፊት ያፈሳለሁ። ነፍሴን በመቅደስ ውስጥ አኖራለሁ። ፊትህን ይሻለሁ፣ ድምፅህን ይሻለሁ፣ መንፈስህን ይሻለሁ፣ መገኘትህን ይሻለሁ፣ አብሮነትህን ይሻለሁ። እንድራመድ የሚያደርገኝን መንፈስ ይሻለሁ፣ እንድቀደስ የሚያደርገኝን መንፈስ ይሻለሁ። አባቴ ሆይ ማጃላ ዶራ ካናማንዳ ሚሎቫዳ ሼክራባጃና ማላቦራ ባጋዲያ የእግዚአብሔር ፈቃድ እሱ በጎና ደስ የሚያሰኝ ነው። ማን ነው? ኮሜንት ላይ ጻፉ። የእግዚአብሔር ፈቃድ። ቴንክ ዩ ሶ ማች ፕሊዝ። ኢንተርኔት እያስወጣን ስለሆነ ሁላችሁም ታፕ ኮፒ ሊንክ ሼር አድርጉልኝ። አመሰግናለሁ። አብራችሁ ከኔ ጋር ታፕ ኮፒ ሊንክ ሼር በማድረግ አገልግሉ። ቴንክ ዩ ሶ ማች ማቻክላ ዳላቦራ ባዲያ ያገኝሽ በኢየሱስ ስም፣ ያገኝ በኢየሱስ ስም። ለልባችን ምኞት እግዚአብሔር አሳልፎ አይስጠን። ለተመኘናቸው ነገሮች አሳልፎ አይስጠን። ለማይረባ አይምሮ ታልፈን አንሰጥ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የዚህ ዓለም አምላክ አይምሮ አባራባያ የሆነ ሰው ላይ እግዚአብሔር ፈቃድ ይሆናል። የሆነ ሰው ላይ ኤግዛክትሊ በጌታ በኢየሱስ በእናንተ ጊዜ እንዲሆን ጠይቃችሁ የነበረው ነገር ዛሬ ግን ያልሆነ ግን በእግዚአብሔር ፈቃድ ጊዜ፣ በእግዚአብሔር ጊዜ፣ የእግዚአብሔር ጊዜ ይበጃል። የእግዚአብሔር ጊዜ ይጠቅማል። አሁን በኢየሱስ ጥሪ በሕይወትሽ ላይ
የእግዚአብሔርን ፈቃድ በዘመን ላይ ጥራ። የእግዚአብሔርን ፈቃድ ሃሌሉያ። መጽሐፍ ቅዱስ ይናገራል፣ ለምኑ ይሰጣችኋል፣ ፈልጉም ታገኛላችሁ፣ አንኳኩ ይከፈትላችኋል ይላል። ይሪሊ አሁን የእግዚአብሔርን ፈቃድ በሕይወታችን ላይ እንጠይቅ። የእግዚአብሔርን ፈቃድ ለምኑ። ፈቃዲ ቢሆን በሉት። ፈቃዲ በሕይወቴ ላይ ቢሆን፣ በቤቴ ላይ ቢሆን፣ ፈቃዴ ላይ ቢሆን ራሴን ግለጥ በሉት። አይኖቼን አብራ፣ ከድንግዝግዝ ውስጥ አውጣኝ፣ ከማላየው ዓለም ከማልሰማው ነገር አውጣኝ በሉት። ከሆነ ሰው አማካኝነት ኑሮዬን አልምራ፣ በሆነ ሰው አማካኝነት መንገዴን አልምራ፣ በመላመት አልኑር በሉት። ባልተገለጠ መንገድ ላይ አልራመድ፣ አይኖቼን ክፈት በሉት። ፈቃዴን አሳውቀኝ በሉት። ጌታ ፈቃዴን አሳውቀኝ፣ ፈቃዴን አሳውቀኝ በጌታ በኢየሱስ ስም። አይኖቻችን ዛሬ እንደ እግዚአብሔር ፈቃዱ የእግዚአብሔር ፈቃድ አይን ነው ወገኖቼ። እግዚአብሔር ፈቃዱን ከገለጠ ኑሯችሁን፣ አካሄዳችሁን፣ እይታችሁን በዚያ ውስጥ ታደርጋላችሁ። የሆነ ሰው ተከትለ ገደል አንግባ ወደ ነው። የክርስቲያን ባህሪ የእግዚአብሔር ፈቃድን መከተል ነው። እኛ ክርስቲያኖች ያለ እግዚአብሔር ፈቃድ አያምርብንም። ያለ መንፈስ ቅዱስ አያምርብንም። ያለ እግዚአብሔር ድምፅ አያምርብንም። ያለ እግዚአብሔር አብሮነት አያምርብንም ወገኖቼ። ስለዚህ የእግዚአብሔር ፈቃድ በሕይወታችን ላይ እንጠራዋለን። አልብሬሻ ክላባጋዶና ማንታ አሜን። ጌታ ሆይ በኢየሱስ ስም ፈቃድህን በእኔና በዚህ ሕዝብ መካከል ግለጥ። ኢየሱስ እንዲህ ብሎ ጸለየ። አባቴ ሆይ አለ ፈቃድህን በእኔ ሕይወት ፈቃድ ቢሆን ይህ ጽዋ ከኔ ይለፋል። እኔ ያልኩት አይሁን፣ ነገር ግን እኔ ያልኩት አይሁን አለ። አንተ ያልከው ግን ይሁን አለ። አያችሁም? እምቢ ማለት ይችላል፣ ኖ ግን ማለት ይችላል። የመጣበት ዓላማ የአባቱን ፈቃድ መፈጸም ስለሆነ ፈቃዱን አስቀደመ። ዛሬ በጌታ በኢየሱስ ስም እንደ እግዚአብሔር ፈቃድ እንዲሁ በመላመት አንኑር ወገኖቼ። አልሰለቻችሁ? በሆነ ሰው እየተመሩ መሄድ፣ በመላመት መኖር፣ በግምት መኖር፣ የመሰለንን ማድረግ፣ የመሰለንን መናገር፣ የመሰለንን ማውን አልሰለቻችሁ? በጌታ በኢየሱስ የህይወታችን ኳሊቲ የሚኖረው ፈቃድ ውስጥ ነው። ስፔሻል ላይፍ የሚባል የእግዚአብሔር ፈቃድ ውስጥ መሆን፣ በእግዚአብሔር ፈቃድ ውስጥ፣ በእግዚአብሔር ሐሳብ ውስጥ፣ በእግዚአብሔር አጀንዳ ውስጥ፣ በእግዚአብሔር ሐሳብ ውስጥ መዋል ዛሬ በኢየሱስ ስም መመራት እንድንችል በፈቃዱ ኑሯችንን፣ በፈቃዱ ነፍሳችንን፣ በፈቃዱ አካሄዳችንን፣ በፈቃዱ ህይወታችንን እንድንመራ የእግዚአብሔር ፈቃድ ማላባጋዳና ማጋይ ሼላባጋዳና ማጋንታላቦስ ለምስማማ ሰው ይሁንለት። አብሮኝ ለሚጸልይ ሰው ግድላችሁ። የእግዚአብሔር ፈቃድ ይሻለናል። በፈቃዱ ውስጥ መኖር ይሻለናል። ፈቃዱን ማድረግ ይሻለናል። ዳዊት በአንድ ጊዜ እንዲህ አለ፣ ልውጣን አብረኝ ትወጣለህ አገኛለሁ ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ ታገኛቸዋለህ አለ። ዛሬ በጌታ በኢየሱስ ዛሬ መውጣት፣ ለመኖር፣ ለመስራት፣ ለማገልገል፣ ለማግባት፣ ለመስራት፣ ለመማር፣ ከቅዱሳን ጋር ፌሎሺፕ ለማድረግ፣ ጓደኝነትን ለመጀመር ወገኖቼ ዛሬ እግዚአብሔር ፈቃድ ይርዳ። ኮቫዥያ ጥላሸት ይነሳ። ዛሬ ፈቃዱን እንዳናውቅ የጋረደብን ጨለማ ይነሳ በጌታ በኢየሱስ። ድካም ይነሳ በጌታ በኢየሱስ። አዝም ይነሳ በጌታ በኢየሱስ። ድንዛዜ ይነሳ በጌታ በኢየሱስ። ፍርሃት ይነሳ በጌታ በኢየሱስ። ሎሻክራ ባጋዴና ማጋንዳላቦስ የእግዚአብሔር ፈቃድ ማሻክላ ባጋዲያ የእግዚአብሔር ፈቃድ አመሰግናለሁ። ታፕታፕ ኮፒሊንግ ሼር እናርግ። ሰው እየወጣ ነው ያለውና ምችሉ ከሆነ ታፕታፕ ኮፒሊንግ ሼር አርጉልኝ። ጌታ መንፈስ ቅዱስ ፈቃዴን በእኛ መካከል ግለጥ በኢየሱስ ራላካጃና ማላባ ሬላ ባባባባባባሽ ሌክራባጋዳና ማጋንዶሮሮቦስ የእግዚአብሔር መንፈስ
የእግዚአብሔር መንፈስ የእግዚአብሔር መንፈስ አሜን በኢየሱስ ስም በእኛ መካከል የፈቃድ አጀንዳ ይገለጥ። ልዩነት ይሁን በኢየሱስ ስም። ልዩነት ይሁን በኢየሱስ ስምና ስልጣን። ወገኖቼ ልዩነት ይምጣ። እግዚአብሔር ፈቃዱን ያሳውቀን። ፈቃዱን እግዚአብሔር ያሳውቀን። ወገኖቼ ፈቃድህን በህይወቴ ላይ ግለጥ በሉት ጌታ። ፈቃድህን በቤቴ ላይ ግለጥ በሉት። ፈቃድህን በዘመኔ ላይ ግለጥ በሉት በጌታ በኢየሱስ። ፈቃዲ በሰማይ እንደሆነች እንዲሁ በምድር ትሁን ይላል እግዚአብሔር ቃል። ፈቃዲ በሰማይ እንደሆነች እንዲሁ በምድር ትሁን። አዎ የእግዚአብሔር ፈቃድ በእኛ ህይወት ላይ፣ አዎ እግዚአብሔር ፈቃድ በዘመናችን ላይ፣ አዎ እግዚአብሔር ፈቃድ በትውልዳችን ላይ፣ አዎ በእግዚአብሔር ፈቃድ በእኛ ህይወት ላይ ይሁን በኢየሱስ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በደላችንን እኛ የበደሉንን ይቅር እንደምንል ይላል። የበደሉንን ይቅር በደላችንን ይቅር በል ጌታ ፊት እንጸልያለን። እስቲ አንድ ደቂቃ ደግሞ በዚህ አሁን በኢትዮጵያ ዙሪያ ላይ የሚሰሙ አንዳንድ ደስ የማይሉ ነገሮች አሉ። ወደ ጂንካ አካባቢ ላይ ያሉ ወገኖች ላይ እየደረሰ ያለ አደገኛ የሆነ ጥፋት እየመጣ እግዚአብሔር በምሕረቱ እንዲያስብ ኢትዮጵያንና ኢትዮጵያውያንን በኢትዮጵያ ላይ ያሉትን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በአራቱም አቅጣጫ ላይ ያሉትን በዓለም ዙሪያ ያሉ ኢትዮጵያውያንን በአፍሪካ፣ በአውሮፓ፣ በኤዥያ ያሉትን በቅርብ በሩቅ ያለነውን ሁላችንንም እግዚአብሔር በምሕረቱ እንዲያስበን አቤቱ በምሕረት ተመልከተን በሉት። ሶስት ነገር ጸልየናል። አንድ ቅድም የእግዚአብሔርን ፈቃድ ስም ይቀደስ ብለናል። እግዚአብሔርን እየባረክን ነበር። ቀጥሎ ፈቃድ በኔ ህይወት ይሁን ብለን ጸልየናል። አሁን ደግሞ ምሕረቱን በእኛ ላይ እንጠራለን። በአገራችን ላይ እንጠራ። እንደ ቤት፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ወገኖቼ ሆይ እግዚአብሔር በምሕረቱ እንዲመጣ በምሕረቱ እንዲያስብ የእግዚአብሔር ምሕረት እንዲመጣ የእግዚአብሔር ምሕረት እንዲመጣ ወገኖቼ ሁላችንም በእግዚአብሔር ፊት ለኢትዮጵያ ሰሜን፣ ለኢትዮጵያ ደቡብ፣ ለኢትዮጵያ ምስራቅ፣ ለኢትዮጵያ ምዕራብ፣ ለአራቱም አቅጣጫ እግዚአብሔር ምሕረት እንዲሆን ለኢትዮጵያውያን ምሕረት በአፍሪካ፣ በአውሮፓ፣ በኤዥያ፣ በአረብ ላለን ለተበተንን በስደት ላለን በአገር ውስጥ ላሉ ወገኖቼ ሆይ እግዚአብሔር ይጠብቀን። እግዚአብሔር በምሕረቱ ይምጣ። ብዙ ነገራችንን ወገኖቼ ሆይ በአንደበታችን ብዙ ነገር መጥቷል። እኛ በእግዚአብሔር ልን በድለናል። በአንደበታችን በድለናል፣ በውሏችን በድለናል፣ በአካሄዳችን በድለናል፣ እግዚአብሔርን በድለናል። ወገኖቼ ሆይ አመፅ ሰርተናል። በጣም እጅግ አስጸያፊ የሆኑ ነገሮች ከኛ ቤት እየተሰሙ ነው። በዚህም ምክንያት ጥፋት እየበዛ ነው። ጦርነት እየበዛ ነው። ሰዎች በተለያዩ አጋጣሚ ያለ ጊዜ እየሞቱ ነው። ምድር በጥፋት እየተሞላች ነው። ነገር ግን እግዚአብሔር በምሕረቱ እንዲመጣ ጌታ ሆይ በምሕረትህን አበሉት። ምሕረት እንዲመጣ እንጸልያለን። ምሕረት ለኢትዮጵያውያንና ለኢትዮጵያ ሕዝብ፣ ለመሪዎቿ፣ ለባለስልጣናት፣ ለሃይማኖት መሪዎች፣ ለአገር ሽማግሌዎች፣ ለባለስልጣናት፣ ለሕፃናት፣ ለእርጉዝ ሴቶች፣ ለእናቶች፣ ለአረጋውያን፣ ለተላላቆች፣ ለተማሩ፣ ለባለጠጎች፣ ለኃያላን አቅም አለን ለሚሉ አቤቱ ምሕረት ይምጣ። በእውነት የማንችለውን ነገር እግዚአብሔር በዚህ አይቅሰፈን። ባለመመለሳችን ምክንያት እልከኞች በመሆናችን ምክንያት ጥፋት በእኛ ቤት አይምጣ። ወገኖቼ ሆይ በቤተ ክርስቲያን ውስጥ የነበሩ ወገኖች ተከታታይ እንደሞቱ ሰምተናል። ሌሎችም ዶክተሮች እንደሞቱ ሰምተናል። እግዚአብሔር ግን በምሕረቱ ይምጣ። ወገኖቼ በቃ ይበል። ለጂንካ ምድር ምሕረት ይሁን በኢየሱስ ስም። ለጂንካ ምድር ምሕረት ይሁን። ለጂንካ ምድር ምሕረት ይሁን በጌታ በኢየሱስ ስም። ለኢትዮጵያ ምድር ምሕረት ይሁን። እግዚአብሔር በምሕረቱ ይምጣ። እግዚአብሔር በምሕረቱ ይምጣ በኢየሱስ ስም። ጌታ ሆይ ማረን። ጌታ ሆይ ማረን በኢየሱስ ስም። አሳልፈ አትስጠን። ለማይረባ አእምሮ አሳልፈ አትስጠን። አንድ አሜን የሚል ሰው ይጠፋል። እስቲ ኮሜንት ላይ አሜን ብላችሁ ጻፉ። ጌታ ይባርካችሁ። ግደላችሁ እንዴትና በምን ሰዓት እግዚአብሔር ካልጠበቀ ምሕረቱን ካላገነነ ከባድ ነው ወገኖቼ፣ ከባድ ነው። ምናልባት ሩቅ ሆነን ሊሆን ይችላል። አጋጣሚ ወገን ቤተሰቦች አሉ፣ ወላጆች አሉ፣ ወንድሞች አሉ፣ አብሮ አደጎች፣ ምናልባት ትምህርት ቤት ያደግናቸው ቸርች የምናቃቸው በብዙ አንድ ወገን መጎዳት እኛ መጎዳት ነው ወገኖቼ። ወይ ለሰው ልጆች ለምን የሰው ደም ለምን እንደቀለለ አላውቅም።
ለምን ለጭካኔ ህዝብ ላይ እንደገባ አላውቅም። እግዚአብሔር በምህረቱ ይምጣ ወገኖቼ ሆይ ምህረት ይምጣ ጌታ ሆይ። እኛ የምንችለው በፊት መቃተት ነው። በእኔ ምክንያት ምድር አይጥፋ። መጽሐፍ ቅዱስ ታሪክ ውስጥ አንድ ሰው ታገኛላችሁ። አካን የሚባል ሰው በእስራኤል ዘመን ላይ ነበር። በነ ኢያሱ ዘመን ነበር። በአንድ አካን ምክንያት 30,000 ሰዎች እንደሞቱ የእግዚአብሔር ቃል ይናገራል። ምናልባት ባንቺ ምክንያት፣ ምናልባት በኔ ምክንያት፣ ምናልባት በእኛ ምክንያት ምድር እንዳትጠፋ፣ ትውልድ እንዳይሞት፣ ለብዙዎች የመሞት ምክንያት እንዳንሆን፣ ለብዙዎች የጥፋት ምክንያት እንዳንሆን፣ ለብዙዎች የኪሳራ ምክንያት እንዳንሆን፣ ለብዙዎች የውድቀት ምክንያት እንዳንሆን ጌታ ሆይ ማረኝ በሉት። የድፍረት ኃጢአታችንን እግዚአብሔር ይማር። ከማናቀው ኃጢአት እግዚአብሔር ያንጻን። ከማናቀው ኃጢአት እግዚአብሔር ያንጻን። በኢየሱስ አንጻኝ በሉት። አንጻኝ በሉት። ከማናቀው ኃጢአት ሪክሎቫ ሳክራዲያ በእውነት ስውር ከሆነው ምናልባት አንተ ኃጢአት አልሰራም ይሆናል። አባቴ አያቴ ኃጢአት ሰርቶ ሊሆን ይችላል። በእኛ ምክንያት ምድር ልትቀሰፍ አይገባም። በእኛ ምክንያት ምድር ልትቀሰፍ አይገባም። ጌታ ሆይ በምህረትና በሉት። በምህረትና በሉት። ጌታ እንደገና እግዚአብሔር በምህረቱ ይምጣ። በሪራዬ ይምጣ። ፊቱን እግዚአብሔር ይመልስልን። አባቶይ ፊትህን መልስ። ለክፋት ለበሽት ስሙን ለማይታወቅ በሽታ አሳልፈ አትስጠን። ለመቅሰፍት አሳልፈ አትስጠን። ለጥፋት ለእርኩሳት አሳልፈ አትስጠን። ለጨለማ ገዢ ለጸላት መንግስት አሳልፈ አትስጠን። እግዚአብሔር ሆይ ምሕረት ይምጣ በኢየሱስ ስም። ለኢትዮጵያ ሰሜን ምሕረት፣ ለኢትዮጵያ ምዕራብ ምሕረት፣ ለኢትዮጵያ ምስራቅ ምሕረት፣ ለኢትዮጵያ ደቡብ ምሕረት፣ በሩቅና በቅርብ ላሉ ኢትዮጵያውያን ኤርትራውያን ምሕረት እግዚአብሔር ሆይ ምሕረት ይሁን በኢየሱስ ስም። እግዚአብሔር ሆይ አንተ መሐሪ ነህ። አንተ መሐሪ ሰው አለ ላይቭ ላይ እስቲ ታብታብ አድርጉልኝ። ደግሞም የሚኖረው እግዚአብሔር በምህረቱ ይምጣ ወገኖቼ። እግዚአብሔር በምህረቱ ይምጣ በኢየሱስ። እግዚአብሔር በምህረቱ ይምጣ በኢየሱስ። ጌታ ሆይ በምህረትና በሉት። ጌታ ሆይ በምህረትና በሉት። ጌታ በምህረትና አሳልፈውን እግዚአብሔር ለማይረባ አይምሮ አሳልፈውን አይስጥ። ለማይረባ አይምሮ ታልፈን አንሰጥ ወገኖች። ለበሽታ ለክፋት ታልፈን አንሰጥ በኢየሱስ። እግዚአብሔር ሆይ ይራራለን። በኢየሱስ ራራለን። እግዚአብሔር በምህረቱ ይምጣ። ቤተሰቦቻችንን ታደግ፣ ህዝባችንን ታደግ፣ ምድራችንን ታደግ፣ ትውልዳችንን ታደግ፣ ምንም የማያውቁ ህፃናትን ታደግ፣ እናቶችን አባቶችን ታደግ። ጌታ ሆይ ታደግ። እግዚአብሔር ሆይ ስለ ምህረትህ እናመሰግናለን። ስለ ቸርነትህ እናመሰግናለን። ስለ በጎነትህ እናመሰግናለን። ስለ መልካምነትህ እናመሰግናለን። አንተ መሐሪ ነህ፣ በእውነት እናከብርሃለን። አንተ ይቅር ባይ ነህ፣ በኢየሱስ ስም እናመሰግናለን። ጌታ ይባረክ። ጸሎታችንን የሰማ እግዚአብሔር ክብሩን ይውሰድ። እስቲ ያላችሁ ወገኖች ደግሞ ታብታብ በማድረግ አብራችሁ አገልግሉ። ወዳችኋለሁ። የእግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 13ን 14ን 15ን 16ን አንድ ላይ እንመለከታለን። ጌታ ክብሩን ይውሰድ። በዚህ ክፍል ላይ አጠር ያለ የእግዚአብሔርን ቃል አካፍላችኋለሁ። እግዚአብሔር ጸሎታችንን ሰምቶናል። 3 ነገር 4 ነገር ጸልየናል። አንደኛ ስምህ ይቀደስ። እግዚአብሔርን እየባረከን እየጸለየን ነበር። ሁለተኛ ፈቃድ በሰማይ እንደሆነች በእኔ ህይወት ይሁን። የእግዚአብሔርን ፈቃድ እየጠራን እየጸለየን ነበር። ሶስተኛ ምህረት፣ እግዚአብሔር ለህዝባችን ለምድራችን እግዚአብሔር ምህረት እንዲያደርግ ጸልየናል። በእነዚህ ጸሎቶች ላይ እግዚአብሔር ሰምቶናል። እግዚአብሔር ስሙ እየተባረከ ይሁን። እግዚአብሔር ቃል በዚህ ክፍል ላይ ያለውን ቃል አነባለሁ። እንዲህ ይላል፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ያለች ከተማ ልትሰወር አትችልም።
ማብራታቸውንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። በቤቱ ላይ ያሉትን ሁሉ ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታቸውን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ይላል። ጌታ ኢየሱስ ይባረክ። ይሰማችኋል? እስቲ ታብታብ አድርጉልኝ ከኢንተርኔት እንዳይቋረጥብኝ ቶሎ ብዬ እሄዳለሁ። አመሰግናለሁ። በዚህ አሁን ባነበብኩበት ክፍል የማቴዎስ ወንጌል ምዕራፍ 5 ላይ ያለው ክፍል ነው ያነበብኩላችሁ። በዚህ ክፍል ላይ የእግዚአብሔር ቃል የምናገረውን ሐሳብ አጠር አድርጌ ያካፍላችኋለሁ። የሚገርማችሁ ነገር በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ በተለይ የማቴዎስ ወንጌል ምዕራፍ 5 የተራራ ስብከት በመባል ይታወቃል። ከቁጥራን ቀጥላችሁ ስታነቡ ወይም በቁጥራት ቀጥለን ስናነበው ክፍሉ ላይ የምናገኘው ምንድነው? ጌታ ኢየሱስ ክርስቶስ ህዝቡንም ወደ ተራራ ህዝቡንም ጌታ ኢየሱስ ክርስቶስ ወደ ስፍራ ወይም ጌታ ኢየሱስም በተራራ ላይ እንደተቀመጠ ደቀ መዛሙርቱ ወደሱ እንደመጡ ጌታ ኢየሱስም ደግሞ እንዳስተማራቸው የእግዚአብሔር ቃል ይነግረናልና ስለዚህ የእግዚአብሔርን ቃል በዚህ ክፍል ላይ በዚህ ክፍል ላይ የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ በስጋ በምድር ላይ በነበረበት ወቅት ላይ ለደቀ መዛሙርቶች ያስተማረበት ክፍል ነው። እዚህ ክፍል ላይ በጣም ብዙ አይነት ትምህርቶችን ታገኙታላችሁ። ምንድነው የሚለው? ህዝቡንም አይቶ ወደ ተራራ ወጣ፣ በዚያም ተቀመጠ። በዚያም ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርት ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው ይላል። እንግዲህ የተራራው ስብከት ወይም የተራራው ስብከት በመባል ይታወቃል። ኢየሱስ ክርስቶስ እጅግ ብዙ ሰዎችን በተመለከተ ጊዜ ከፍ ባለው ተራራ ላይ እንደወጣ በዚያም እንደተቀመጠ ደቀ መዛሙርትም ወደ ጌታ ወደ ኢየሱስ ክርስቶስ እንደቀረቡ ጌታ ኢየሱስ ክርስቶስም አፉን ከፍቶ እንዳስተማራቸው እንመለከታለን። የጌታን የኢየሱስ ክርስቶስን አገልግሎት እንደምታውቁት የተለያዩ ዘርፎች አሉት። ኢየሱስ ክርስቶስ ያስተምራል፣ ይፈውሳል፣ ነፃ ያወጣል፣ ይጸልያል፣ አሜን፣ ይመግባል። ብዙ አይነት ዘርፈ ብዙ የሆኑ አገልግሎቶች አሉት። እንግዲህ አሁን ዛሬ የምንካፈለው አጠር አድርገን የምንመለከተው ጌታ ኢየሱስ ክርስቶስ ካስተማራቸው ክፍሎች አንዱ ወይም አንድ ሁለት ሐሳቡን ነው የምንመለከተው። ካስተማራቸው ትምህርት መካከል ቁጥር 13 ላይ ስትመለከቱ እናንተ የምድር ጨው ናችሁ ይላቸዋል። እነማንን? በወቅቱ አብረው ለነበሩ ወይም ለደቀ መዛሙርት ወይም በዚያ ስፍራ ላይ ለታደሙ ሰዎች በክርስቶስ ኢየሱስ አምነው ለዳኑ ወገኖች ምን ይላቸዋል? እናንተ የምድር ጨው ናችሁ ይላቸዋል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምንም ይጣፍጣል። ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም ነገር አይጠቅምም ይላቸዋል። ሁለተኛ ሐሳብ እናንተ የዓለም ብርሃን ናችሁ። የመጀመሪያው ሐሳብ እኔ አሁን ለዛሬ ልናገር የወደድኩት አንደኛው እናንተ የምድር ጨው ናችሁ የሚል ነው። ሁለተኛ እናንተ የዓለም ብርሃን ናችሁ ይላቸዋል። በተራራ ላይ ያለች ከተማ ልትሰወር አትችልምና ይላቸዋል። ሶስተኛ ማብራታቸውን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤቱም ያለውን ሁሉ ያበራል ይላል። አራተኛ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁን እንዲሁም በሰው ፊት ይብራ እያለ ይቀጥላል። ታዲያ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወይም በእርሱ አምነው ለዳኑ ለሚከተሉ በወቅቱ ላሉ ሰዎች የተናገራቸው መልእክት በዚህ ዘመን ላለነው ለኛም ይጠቅመናል። ምንድነው እያወራ? እናንተ የምድር ጨው ናችሁ ስል ምን ማለት ነው? ብዙ የተበላሹ ነገሮችን የማጣፈጥ የማስተካከል አቅም አላችሁ እያለ ነው። መራራ ለሆኑ ሰዎች
መራራ ለሆነባቸው ሰዎች መራራ ለሆነች ምድር ጣይም ለሌላት ምድር ለተበላሸች ምድር ለተበላሸ ህይወት ለተዘጋ ተስፋ ለተቆረጠ ሞት ለሸተተ መኖር ለጸለጠሉ ለመኖር ለማይፈልጉ ለተጸለዩ ተጽዕኖ ላሉ ሰዎች እናንተ የምድር ጫው ናችሁ ካለ በኋላ ጫው ግን ማጣፈጡን ትቶ ባህሪውን ትቶ አልጫ ቢሆን ወደፊት ለምንም አይጠቅምም። እናንተ ጫው ናችሁ። ጫውነታችሁን ብተው ጫውነታችሁን ብታቆሙ ጫው አልጫ ቢሆን ለምንም አይጠቅምም። ወደ ውጪ አውጥተው ይጣላል። የሰው እግር መርገጫ ይሆናል። ወደፊት ለምንም አይጠቅምም። እግዚአብሔር ፈቃድ በሰዎች ህይወት ላይ ወይም የእግዚአብሔር ፈቃድ በደቀ መዛሙርቶች ህይወት ላይ የእግዚአብሔር ፈቃድ በዘመናችን ባለን በእኛ ህይወት ላይ መልካም ነው። በክርስቶስ ኢየሱስ በእኛ ውስጥ የተቀመጠ መልካም የሆነ ላይፍ አለ። ብዙ ሰዎች ክርስቶስ የሌላቸው ክርስቶስን የማያውቁ በጨለማ ዓለም ውስጥ ያሉ ህይወት የመረራቸው መኖር ያልቻሉ እየቻሉ ገንዘብ እያላቸው ቅብ እያላቸው እውቀት እያላቸው ዝና እያላቸው ነገር ግን የመኖሩ ትርጉም ስለጠፋ ተስፋ የሚባል ነገር ስለሌላቸው መኖር ላልቻሉ ተስፋ ለቆረጡ ሰዎች እናንተ ጫው ናችሁ። በእናንተ ምክንያት ጫውነቱን ይዞ ከቆየ ለብዙ ነገር ይጠቅማል። አያችሁ ቤታችን ውስጥ ያለው ጫው ለብዙ ነገር ይጠቅማል። ምግብ ማጣፈጫ ነው። ምግብ እንዳይበላሽ ያደርጋል፣ ያቆያል። አያችሁ ለብዙ ነገር ይጠቅማል። ጫው ግን አልጫ ቢሆን ጫው ግን ውሃ አልጫ ቢሆን ጫውን ጨምራችሁ ብዙ ጫው ብትከምሩ ብዙ ጫው ብታረጉ ውሃ ለምንም ነገር አይጠቅምም። ስለዚህ የተሰጠንን ባህሪ ጫዋነት እናንተ ጫው ናችኋል። የምድር ጫው ናችሁ። ለዚች ምድር እናንተን ምን አድርጋችኋለሁ? ጫው አድርጋችኋለሁ። ምድር በእናንተ ምክንያት ሕያው ትሆናለች። ምድር በእናንተ ምክንያት ትቆያለች። ምድር በእናንተ ምክንያት ትጣፍጣለች እያለ ነው። ቅድም እንደነገርኳችሁ ነው። ጫው ማጣፈጫ ነው። ምግብን ያጣፍጣል። ስንበላ ተስተ እያደረገን እንድንበላ ይጠቅመናል። ሁለተኛ እንዳይበላሽ ያደርጋል። ሶስተኛ ረጅም ጊዜ እንዲቆይ ይጠቅማል። ከዚያም በላይ ብዙ ጥቅሞች ይኖረዋል። ታዲያ ጌታችን ኢየሱስ ክርስቶስ እናንተ የምድር ጫው ናችሁ ስል ምድር በእናንተ ምክንያት ጣዕም ይኖራታል እያለ ጣዕም ይኖራታል። አንድ ጻድቅ ሰው ምድር ላይ ቢኖር አንድ ጻድቅ ሰው በአንድ አካባቢ ቢኖር ያ አካባቢ በዚያ ጻድቅ ምክንያት ምን ይሆናል? ይጠበቃል። ለምን? ለዚያ አካባቢ አንድ ጻድቅ ሰው አለ። አንድ ጻድቅ ሰው አንድ ጫው የሆነ ሰው ህይወቱ ያልተበላሸ በጽድቅ የሚኖር እግዚአብሔርን የሚፈራ ሰው ስላለ አካባቢው በዚያ ሰው ምክንያት ይጠበቃል። አያችሁ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ እየነገራቸው ያለው እናንተ በምድር ላይ እስካላችሁ ድረስ በእናንተ ምክንያት ምድር ጣፍጣ ትኖራለች። ለምድር ጫው ናችሁ፣ ታጣፍጣላችሁ። እንደገና ምድር እንዳትበላሽ ምድር ላይ አብስተው የሚሞቱ ሰዎች እንዳይኖሩ ለምድር ምን ትሰጣላችሁ? ህይወት። ምድር ላይ ተስፋ ለሌላቸው ምድር ላይ መኖር ላቃታቸው ምድር ላይ አቅም ለሌላቸው ሰዎች በእናንተ ምክንያት ምን ይሆናሉ? ተስፋ ያገኛሉ። የመኖር ተስፋ፣ የማገልገል ተስፋ፣ የመስራት ተስፋ፣ የመኖር ተስፋ ይኖራቸዋል። ስለዚህ እናንተ የምድር ምንድናችሁ? ጫው ናችሁ። ልታጣፍጡ ምድር ላይ ረጅም ጊዜ እንድኖር እግዚአብሔርን የሚፈራ ትውልድ እንድኖር በእናንተ ምክንያት ምድር እንድትቆይ እናንተ የምድር ጫው ናችኋል። ነገር ግን ጫውነቱን ብታቆሙ ቅድስናን እግዚአብሔርን መፍራትን ብትተው በእናንተ ለምንም ነገር እናንተም ለምንም ነገር አይጠቅምም። ወይም ጫው አልጫ ቢሆን ለምንም ነገር ምን አይልም? አይጠቅምም ይላል። እግዚአብሔር ይርዳን። በእኔና በእናንተ ምክንያት አንድ ሰው ይዳን። አንድ ሰው እናንተ የምድር ጫው ናችሁ። አንተ የምድር ጫው ነህ። አንቺ ላለሽበት አካባቢ ጫው ነሽ። እንግዲህ ይሄ ቃል የእግዚአብሔር ቃል ነው። እኔ አይደለሁም የጨመርኩት፣ እኔ አይደለሁም የማወራው እኔ ቢሆንም የተጻፈው ቃል የእግዚአብሔር ቃል ነው እያወራችሁ ያለሁት። ለማጣፈጥ ተፈጥረናል። ህይወት እንድኖር ተፈጥረናል። ህይወት ለመስጠት ተፈጥረናል። ለተበላሸች ምድር
በአመጽ ለተበላሸች በርኩሳት ለተበላሸች በዘረኝነት በሚቀኝነት ለተበላሸች ምድር ሕይወት ለመስጠት ተስፋ እንድኖራት ምድር እግዚአብሔርን የሚፈሩ ሰዎች እንዲኖሩ ተስፋ ያላችሁ ሰዎች እንዲኖሩ ተፈጥረናል። you hear me? ኢየሱስ ክርስቶስ ጌታ ነው። ስለዚህ እናንተ የምድር ምንድናችሁ አለ ጌታ ኢየሱስ ክርስቶስ። ጨው ናችሁ። ጨው ናችሁ። ለማጣፈጥ ተጠርታችኋል። ለማጣፈጥ ተጠርታችኋል። ሕይወት ሰጪ የሆነው መንፈስ ተቀብላችኋል። ሃሌሉያ። አንድ ሰው አለ እስቲ ጌታ ክብሩን ይውሰድ። አንደኛ እናንተ የምድር ምንድናችሁ? ጨው ናችሁ። ጨው ባህሪውን ከለቀቀ አይጠቅምም። ጨው ባህሪውን ከለቀቀ አይጠቅምም። ክርስቲያን ባህሪውን ከለቀቀ አይጠቅምም። አማኝ ባህሪውን ከለቀቀ አይጠቅምም። አይጠቅምም። ሰይጣንም አይፈልጋችሁ። የሚገርማችሁ ነገር ክርስቲያን ባህሪውን ከለቀቀ፣ አማኝ ባህሪውን ከለቀቀ፣ ቅዱሳን ባህሪያቸውን ከለቀቁ ለምንም አይጠቅሙም። ስለዚህ ወገኖች ሆይ እኛ ምድርን ለማጣፈጥ ሕይወት ለመስጠት ተጠርተናል። በእኛ ውስጥ ጨው የሆነው ሕይወት የሆነው ክርስቶስ አለ። ባንተ ውስጥ ክርስቶስ አለ። ባንቺ ውስጥ ክርስቶስ አለ። በእኛ ውስጥ ክርስቶስ አለ። ስለዚህ እናንተ የምድር ምንድናችሁ አለ? ጨው ናችሁ። ሁለተኛ አስታውሱ፣ እናንተ የምድር ምንድናችሁ አለ? ጨው ናችሁ አለ። ሁለተኛ ደግሞ እናንተ የዓለም ብርሃን ናችሁ አለ። ተባረኩ። እስቲ ታፕ ኮፒ ሊንክ ሼር እናድርግ። ታፕ ኮፒ ሊንክ ሼር። ዘመናችሁ ለበረከት ይሁን። ታዛችሁ ሼር ስለምታረ አጭር ሰዓት ነው የሚጠቀመው። የተሰጠንን ኃላፊነት እንድንወጣ ጌታ ይርዳል። አሜን። ክብር ለጌታ ለኢየሱስ ይሁን። አሜን ነው ወይ? ስለዚህ ጌታችን ኢየሱስ ክርስቶስ በተራራው ስብከት ላይ ካስተማራቸው ትምህርት አንዱ እናንተ የዓለም የምድር ጨው ናችሁ አለ። እናንተ የዓለም የምድር ጨው ናችሁ። ጨው አልጫ ቢሆን ለምንም ነገር አይጠቅምም። ወደ ውጪ ይጣልና መርገጫ ይሆናል። ምን ማለት ነው? በእናንተ ምክንያት ቅድም ብያችኋለሁ። ጨው ለብዙ ነገር ይጠቅማል። ለማጣፈጫነት ይጠቅማል። እንዳይበላሽ ሕይወት እንዲኖር ምግብ እንዳይበላሽ ይጠቅማል። ረጅም ጊዜ ለማቆየት ይጠቅማል። ወገኖቼ ሆይ ክርስቶስ በእኛ ውስጥ ከመኖሩ የተነሳ በክርስቶስ ከማመናችን የተነሳ በእኛ ውስጥ ምን አለ? ጣፋጭ የሆነ መንፈስ አለ። ለተበላሸች ምድር፣ ተስፋ ለሌላት ምድር እኛ ጨው አድርጎናል። ጨው እንድናጣፍጥ ምድር በእኛ ምክንያት እንድትቆይ፣ ምድር ላይ እግዚአብሔርን የሚፈሩ ሰዎች እንዲኖሩ፣ ምድር እንዳትጠፋ። አያችሁ፣ እግዚአብሔር ምድርን የማያጠፋበት ምክንያት እግዚአብሔርን የሚፈሩ ሰዎች ስላሉ። አላውቅም ማን ምድር ላይ እግዚአብሔርን የሚፈሩ ሰዎች ስላሉ፣ ተልእኮ ያላቸው ሰዎች። ብዙ አመጽ ምድር ላይ አለ። ብዙ ርኩሳት ምድር ላይ አለ። ብዙ እርግማን፣ ብዙ አመጽ ምድር ላይ አለ። ነገር ግን እግዚአብሔር ምድርን የማያጠፋበት ምክንያት አንደኛው ክዳን ነው። ሁለተኛ እግዚአብሔርን የሚፈሩ ሰዎች አሉ። ምድር ላይ በጓዳቸው አሉ። ለምድር ጨው የሆኑ ሰዎች አሉ። ምድር እንዳትጠፋ ምክንያት የሆኑ ሰዎች አሉ። ምድር እንዳትገለብ ምክንያት የሆኑ ሰዎች አሉ። በአካባቢዎቻችን ላይ አንድ ሰው አለ እግዚአብሔር የሚፈራ አንድ ሰው አለ። ያ ሰው ነቢይ ላይሆን ይችላል። ያ ሰው ሰባኪ ላይሆን ይችላል። ነገር ግን በጓዳ እግዚአብሔርን የሚያከብር፣ በሕይወቱ እግዚአብሔርን የሚያከብር፣ በእግዚአብሔር ቤት በጽድቅና በእውነት የሚኖር እግዚአብሔር አለ፣ ያያል፣ ይሰማል ብሎ የሚያምን አማኝ አለ ምድር ላይ። በእነዚያ ሰዎች ምክንያት ነው እኛ ያለ ነው። እግዚአብሔርን የሚፈሩ ሰዎች አሉ። በየሃይማኖት መካከል እግዚአብሔርን የሚፈሩ ሰዎች አሉ። በፖለቲካ መካከል እግዚአብሔር የሚፈሩ ሰዎች አሉ። በመንግስት ሰራተኛ አለ። የለም አትበሉ፣ አለ።
አንድ ነገር ልንገራችሁ፣ በሰው ዕውቀት ብቻ ምድር አትቆምም። በአመፀኞች በበዙ ቁጥር ምድር ወደ ጥፋት ነው የምትሄደው። ነገር ግን ጻድቃን ስለዙ ምድር ታርፋለች። ስለዚህ እግዚአብሔር ቃል በደላ እናንተ የዓለም የምድር ምንድናችሁ? ጨው ናችሁ። ጨውነታችሁን ጨው ለመሆን ተፈጥራችሁ የጨውነትን ባህሪ ብትለቁ ለምንም አትጠቅሙም። ተመሳሳይ ነው የምትሆኑት። አያችሁ፣ ጨው አልጫ ከሆነ ምንም ትርጉም የለውም። ተመሳሳይ ነው የሚሆነው። ጨው ለመሆን ተፈጥረ አልጫ ብትሆን ተመሳሳይ ነህ። ከሚጠፋ ሰው ጋር ትጠፋለህ። ለማንም ለመሆን ራስንም አታድንም፣ ትውልድንም አታድንም። ነገር ግን ጨው በመሆን ራስን በመቀደስ እግዚአብሔርን በመፍራት በእውነት መኖር ስትጀምር በአንተ ምክንያት ቤተሰብ ይድናል። በአንተ ምክንያት ቤተክርስቲያን፣ በአንተ ምክንያት አገር፣ በአንተ ምክንያት ትውልድ ይድናል። እናንተ የምድር ምንድን ናችሁ? ጨው ናችሁ። ሁለተኛ እናንተ የዓለም ብርሃን ናችሁ። ሃሌሉያ! እናንተ የዓለም ምንድን ናችሁ? ብርሃን ናችሁ። የሚያምን ሰው አለ? የእግዚአብሔር ቃል እናንተ ብርሃን ናችሁ ይለናል። ጌታ ኢየሱስ ክርስቶስ ምን አለ? የሚከተለኝ ብኖር አለ የህይወት ብርሃን ይሆንለታል። ፕሊስ ገለቱ ሳይሌንት ጋድ ብሌስ ሳይሌንት አርጉልኝ። እስቲ እዚህ ላይቭ ገስት ላይ ያላችሁ እስቲ ታብታብ ኮፒሊንግ ሼር አርጉ። እየሰማችሁ ያላችሁ ሼር አርጉልኝ። ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። ስለዚህ የእግዚአብሔር ቃል ምን ይላል? በሁለተኛ ደረጃ እናንተ የዓለም ምንድን ናችሁ? ብርሃን ናችሁ። ብርሃን ናችሁ። በጨለማ ዓለም ላይ ላለች ዓለም፣ በድግዝግዝ ዓለም ውስጥ ላለች ዓለም፣ ለጥፋት ለታጨች ዓለም እናንተ ምንድን ናችሁ አለ? ብርሃን ናችሁ። እናንተ የዓለም ምንድን ናችሁ? ብርሃን። እናንተ የዓለም ብርሃን ናችሁ። አሁንም እያወራ ያለው አሁን ላለነው ለእኛም ጭምር ነው። በወቅቱ ለነበሩ አማኞች ግን ጌታ ኢየሱስ ምን አለ? እናንተ አንደኛ እናንተ የዓለም ጨው ናችሁ። ጨው አልጫ ቢሆን ጨዋነቱን ቢያቆም፣ ማጣፈጡን ቢያቆም፣ ማቆየቱን ቢያቆም ኖርማል ይሆናል አለ። ኖርማል እንዳትሆኑ ማለት ነው። ሁለተኛ እናንተ የዓለም ብርሃን ናችሁ። እናንተ የምን የዓለም ብርሃን ናችሁ። ዓለም ውስጥ ስትኖሩ እናንተ ብርሃንን ትሰጣላችሁ። በእናንተ ምክንያት ምድር ይደምቃል። እግዚአብሔርን በሚፈሩ ሰዎች ምክንያት ምድር ትደምቃለች። ምድር ታበራለች። ምድር ላይ ያለው ብዙ መብራቶች አይደሉም። እጅግ የደመቁ ብርሃኖች አይደሉም። ብርሃን ማለት ማብራት የሚሰጠው አሁን እያየን ያለነው ኮኔክሽን አይደለም። ብርሃን የሚለው የእግዚአብሔር ቃል ህይወትን ነው። የህይወት ብርሃን በመኖር የሚያበሩ ሰዎች አሉ። በስራ ዓለም ላይ በስራ የሚያበሩ ሰዎች አሉ። በመኖር የሚያበሩ ሰዎች አሉ። በመቀደስ እግዚአብሔርን በመፍራት እግዚአብሔርን በመምሰል ኃጢአትን እምቢ በማለት ፍላጎታቸውን በመግታት ምኞታቸውን በመተው ፈቃዳቸውን በመተው የእግዚአብሔርን ፈቃድ በመከተል የእግዚአብሔርን አጀንዳ በመከተል የእግዚአብሔርን ድምፅ በመከተል ለምድር ብርሃን የሚሰጡ ሰዎች አሉ። ያማራቸውን እነዚህ የዓለም ብርሃን ናችሁ የተባሉ ሰዎች ያማራቸውን ሁሉ የሚያደርጉ አይደሉም። የተሰኛቸውን ደስ ያሰኛቸውን የሚናገሩ አይደሉም። በፈለጉበት ስፍራ መቀመጥ የሚወዱ አይደሉም። የመጣውን ያምጣ ብለው ዝም ብለው ንግግር የሚለቁ አይደሉም። በእግዚአብሔር ፈቃድ ውስጥ ኑሯቸውን፣ አካሄዳቸውን፣ ውሏቸውን፣ እያንዳንዱ እርምጃቸውን በእግዚአብሔር ፈቃድ ውስጥ ያደረጉ ሰዎች ናቸው። እንዲህ ያደርገን ጌታ። እናንተ የዓለም ምንድን ናችሁ? ብርሃን ናችሁ። በእናንተ ምክንያት ዓለም ምን ትላለች አለ? ትበራለች። እናንተ ላይ ያለው ብርሃን ዓለምን ምን ያደርጋል? ያበራል። ያ ብርሃን ምንድን ነው? ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ምን አለ? እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል። አየህ፣ ክርስቶስ ብርሃን ነው። ክርስቶስን ለሚከተሉ ሰዎች ደግሞ እነሱ ምንድን ናቸው? ደግሞም ብርሃን ናቸው።
ምን ይሰጣሉ? ብርሃን ይሰጣሉ። ንግግራቸው ውስጥ፣ ኑሯቸው ውስጥ፣ አካሄዳቸው ውስጥ፣ አለባበሳቸው ውስጥ፣ ውሏቸው ውስጥ ብርሃን አለ። ይደምቃል፣ ይታያል። እነሱን በማየት ትውልድ እግዚአብሔርን መፍራት ጀምራል። እግዚአብሔርን የሚፈሩ ሰዎች ምድር ላይ ይበዛሉ። ጽድቅ ይበዛል፣ እውነት ይበዛል፣ ህይወት ይበዛል። እግዚአብሔርን ተስፋ የሚያደርጉ ሰዎች ይበዛሉ። እግዚአብሔርን የሚያውቁ ሰዎች ይበዛሉ። እግዚአብሔር በዚህ መንፈስ ይባርካችሁ። ራኮቫና ማሻክራል። እናንተ ባላችሁበት ጨለማ አይሆንም ማለት እናንተ ባላችሁበት ጨለማ አይሆንም። ለምን? ብርሃን ናችሁ። እላያቸው ላይ ብርሃን አለ። ሲቀመጡ ምደምቅ ብርሃን አለ። የህይወት ብርሃን፣ ከውስጥ የሚፈልቅ ብርሃን፣ እግዚአብሔርን እንድትፈራ የሚያደርግ ብርሃን፣ ኃጢአትን እንድትክድ የሚያደርግ ብርሃን፣ ዓለምን እንድትንቅ የሚያደርግ ብርሃን፣ የዓለምንና ስራዋን እንድትንቅ የሚያደርግ ብርሃን። አንድ ሰው ውስጥ ኮሜንት ላይ እኔ የዓለም ብርሃን ነኝ ይበል። በእምነት ኢየሱስን ያወቀ ሰው ሁሉ የዓለም ብርሃን ነኝ። ሃሌሉያ። ስለዚህ ኢየሱስ ያለበት ሰው ሁሉ ምንድነው? የዓለም ብርሃን ነው። that means ላለበት አካባቢ ምን ትሰጣለህ? ብርሃን ትሰጣለህ። ኃጢአትን ትቃወማለህ፣ አመጽን ትቃወማለህ፣ እርኩሳትን ትቃወማለህ፣ ኃጢአትንና ጽድቅን ትለያለህ። ብርሃን ያለው ብርሃን የሆነ ሰው ጽድቅንና ኃጢአትንና እውነትን ይለያል። ጽድቅንና ኃጢአትን ይለያል። እውነትንና ውሸትን ይለያል። ከእውነት ጋር ይተባበራል። ውሸትን ይቃወማል፣ አመጽን ይቃወማል፣ ዘረኝነትን ይቃወማል፣ ሴሰኝነትን ይቃወማል፣ አመጽን፣ ክፋትን፣ ግፍን ይቃወማል፣ ነውር የሆነውን ነገር ይቃወማል። ብርሃን ይብራ በኢየሱስ ስም። ለዛ ነው እግዚአብሔር ቃል ምን አለ? በጥልቁ ላይ ጨለማ ነበረ ይላል እግዚአብሔር ቃል ዘፍጥረት ምዕራፍ 1 ላይ ሄዳችሁ ስታነቡ። እግዚአብሔርም በጥልቁ ላይ ባለው ጨለማ ላይ ምን ይሁን አለ? ብርሃን ይሁን አለ። ብርሃን ብርሃን ሼካላ ባራዲያ። አስተሳሰባችሁ ውስጥ ይሄ ብርሃን ይብራ። ልባችሁ ውስጥ ይሄ ብርሃን ይብራ። መንፈሳችሁ ውስጥ ይሄ ብርሃን ይብራ። ህይወታችሁ ውስጥ ይሄ receive in the name of Jesus። የብርሃን ልቡ ላይ ብርሃን ያለው ሰው ለመግደል አያስብም፣ ለመሰሰን አያስብም፣ ለመስረቅ አያስብም። እግዚአብሔርን የሚፈራ ሰው ለአመጽ አያስብም፣ ለሰሰኝነት አያስብም። ፕሊዝ ሼር አድርጉልኝ። ሼር ላይክ አድርጉልኝ። ራላቦ ሼና ማንታላ ባራባራ ሬክላባ ጃና ማገራት ብርሃኔ በሰው ሁሉ ፊት ምን ይበል? ይብራ። የላባ ጋዲያና ማንታላቦስ የእግዚአብሔር ብርሃን፣ የጌታ ብርሃን በኢየሱስ። ስለዚህ እጅግ እየደመቀ ብርሃናችን አለ። ሁላችንም ውስጥ ብርሃን፣ መልካም መንፈስ ውስጣችን ላይ አለ። እየደመቀ እንዲበራ ግን እየጨመረ እንዲበራ ግን በእግዚአብሔር ፊት በትጋት በቅድስና የእግዚአብሔርን ቃል በመስማት እግዚአብሔርን በመፍራት እግዚአብሔርን በማወቅ ሃሌሉያ፣ ዕለት በዕለት ፌሎሺፕ ማድረግ ልምምድ ማድረግ ሃሌሉያ። እኔ የዓለም ብርሃን ነኝ። ሪና ላቫራዶ ሰክራዲ አላባሽ አይሰወርም በኔ ዘመን ብርሃን። ተናገር ውስጥ ኮሜንት ላይ ጻፍ። አይሰወርም በኔ ዘመን ብርሃን፣ አይሰወርም በኔ ዘመን አመጽ፣ አይሰወር በኢየሱስ ብርሃን አይሰወርም። አመጽን የሚገለብ አያችሁ የእግዚአብሔር ቃል። እናንተ ምንድናችሁ? እዚህም የምድር ጨው ናችሁ። በእናንተ ምክንያት ምድር በሕይወት ትኖራለች እያለ ነው። ጨው ትወጥታ። ብዙ ሰዎች ምድር ላይ ለመቆየት እኮ እንድንቆይ የሚያደርጉ ሰዎች አሉ። አየ ጳውሎስ ምን አለ? ብሄድ አለ ለእኔ መልካም ነው አለ፣ ብቆይ ግን ለእናንተ ጥሩ ነው አለ። አየ እግዚአብሔር የሚፈራ ሰው ምድር ላይ ሲኖር ለሌሎች ጥሩ ነው። አሁን እኔ ብኖር ለእናንተ ጥሩ ነው አለ። ለምን? ያው የሆነ እግዚአብሔርን ቃል ይመገባል። ጨው ነው። ከሱ ህይወትን ይካፈላል። ጽድቅን ይማራሉ፣ እምነትን ይማራሉ። ማጃካላ ባራዳና ባሽ ፕሊዝ ሳይለንት አርጉት። ሳይለንት ፕሊዝ። ላክራ ባጃና ማንታላቦስ ወዳችኋለሁ። ታብታብ ኮፒ ሊንክ ሼር አርጉልኝ። ኢንተርኔቴ በጣም ሎ እያረገ ስለሆነ እባካችሁ አመሰግናለሁ። ታብታብ ኮፒ ሊንክ ሼር እናረጋለን። ዘመናችሁ ይባረክ። ገለቶ እግዚአብሔር ይባርክ። ሳይለንት አርግ። ቴንክ ዩ
ቅዱሳን ፌስቡክ ላይ ያላችሁ ዘመናችሁ ይባረክ። ቲክቶክ ላይ ያላችሁ ዘመናችሁ ይባረክ። ሪሊ እግዚአብሔር ዳመና እንዳለ ይሰማኛል አለ እግዚአብሔር መንፈስ። እስቲ እናንተ የምትችሉትን ያህል ላይክ ሼር አድርጉልኝ። ታፕ ኮፕሊንግ ሼር። አመሰግናለሁ። ማቻካታናማስ ለማጣፈጥ ተፈጥሬያለሁ። ለማጣፈጥ ምድር አያችሁ ጳውሎስ እኔ ቢቆይ መልካም ነው ለእናንተ ያለ አየ። እግዚአብሔርን የሚፈሩ ሰዎች ምድር ላይ ሲኖሩ እረፍት ይሆናል፣ ሰላም ይሆናል። ሃሌሉያ። ዛሬ በጌታ በኢየሱስ መራራ የሆነ ነገር ከህይወታችን አልጫ መሆን ከህይወታችን ላይ ይወገድ። ጫው መሆን ሲገባን ማጣፈጥ ሲገባን መራራ መሆን ያብቃ በኢየሱስ። መራራ መሆን ከኛ ህይወት ያብቃ በኢየሱስ። ሊክሮጃና ማጋንዳላቦሲያ ትርጉም የሌለሽ ህይወት በኢየሱስ ስም ያብቃ። መንፈስ ቅዱስ ዛሬ በህይወታችሁ ላይ እንዲህ እየተናገረ በእናንተ ምክንያት የሚመጡ በእናንተ ምክንያት የምትረፉ ሰዎች አሉ። በኢየሱስ ስም በኢየሱስ ስም ሃሌሉያ። ይህን ላይቭ እየሰማችሁ ያላችሁ የተባረካችሁ ናችሁ። እናንተ የዓለም ምንድን ናችሁ አለ? ብርሃን ናችሁ። በተራራ ላይ የተሰራች ከተማ ልትሰወር እንደማትችላል። አየ ብርሃን ምን ይላል? ከፍ ብሎ ይታያል። ከተማ ተራራ ላይ ካለች ሁሉም ሰው ወደዚያ ከተማ መምጣት ይፈልጋል። አየ ጻድቅ ሰው ይታያል፣ ጽድቅ ይታያል፣ ብርሃን ይታያል ይታያል። ኢየሱስ ክርስቶስ ጌታ። ተራራ ላይ ያለች ቤተ ክርስቲያን ወይም ተራራ ላይ ያለች ከተማ ልትሰወር እንደማትችል እናንተ ብርሃን በእናንተ ውስጥ ያለው ብርሃን ምን አይልም፣ አይሰወርም። አመፀኞች ያያሉ፣ ሴሰኞች ያያሉ፣ ክፎች ያያሉ፣ ነፍሰ ገዳዮች ያያሉ። ምኑን? በእናንተ ውስጥ ያለውን ብርሃን ያያሉ። ለምን? የሚፈልጉ ሊድኑ የተገባቸው ይድናሉ። እምቢ ላሉ ግን ሞት ይጠብቃቸዋል። ወንጌል እንኳን ኢየሱስ ጌታ ነው ብለህ ባሰብ በመኖር ተሰብካለህ። በመኖር ሃሌሉያ። እኔ ከዚህ በፊት እኖርበት በነበረበት አካባቢ ላይ ኢትዮጵያ ማለት ነው አዲስ አበባ ከተማ ነበር ለረጅም ጊዜ የኖርኩትና እስከ ቅርብ ጊዜ ለቅቄ እስከመጣሁበት ጊዜ የኖርኩበት ተከራይቼ የኖርኩበት አካባቢ ላይ በጣም ብዙ አይነት ሃይማኖቶች ናቸው ተከራይተው ነው። አፓርታማ አካባቢ ነው ኤሪያ። እንግዲህ ምናልባት ሁላችሁም ስለምታውቁ ሰፈሩን ጠቅሼ ባወራ ደስ ይለኛል፣ ግን ይቅርብኝ። ብዙ ሰው ኤርትራውያን አሉ፣ ኢትዮጵያውያን አሉ፣ ሱዳኖች፣ ብዙ አይነት ሰው አለ። በተለይ ሳሚት አካባቢ ሴሚሲ አካባቢ የታቁ ሰዎች በጣም ብዙ ሰዎች አሉና በሚገርማችሁ ሁኔታ ዴሊ እኔ ቤት ውስጥ ጸልያለሁ። ዴሊ ላይክ እንደዚህ ላይቭ አገልግሎት አገለግላለሁ። ፌስቡክ ለረጅም ጊዜ ነው ማገለግለው አገልግሎት በረጅም ጊዜ አገለግላለሁ። ቸርችም ሄዳለሁ። ቸርች አቅራቢያ ነበር ሄዳለሁ። ስመለስም በጣም ብዙ ጊዜ ሰዎች ምን ይሉኛል? ሁሉ ጊዜ ፓስተር ይሉኛልና አንድ ቀን ግን ኢየሱስ ጌታ ነው ብያቸው መንገድ ላይ ሳልፍ ሰላም ላችኋለሁ። ላይክ እንደ ማህበራዊ ህይወት ትኖራላችሁ። ነገር ግን በተለየ ግን እንደዚህ ወንጌል እየሰበኳቸው አልሄድም እና ግን ቸርች እንደሚሄድ እንደሚመጣ እንደሚጸልይ ሁሉም ሰው ያውቃል። ከዛ ሁሉም ሰው ፓስተር ይለኛልና እንዴ እኔ ፓስተር የሚለውን እንትን አልፖሰትኩትም፣ ራሴ ላይ አልለጠፍኩትም እያልኩ ከዛ ለካስ እያንዳንዱ የምታደርጉት ነገር ይታወቃል። ውሏችሁ ይታወቃል፣ አካሄዳችሁ ይታወቃል፣ እይታችሁ ይታወቃል። ሃሌሉያ። ምን ማለት ጨመርኩኝ? ጌታ ሆይ ያልኩ እንግዲህ አገልጋይ መሆኔ ካልቀራ በዚህ አካባቢ ላይ ትውልድ ስጠኝ ብዬ ጸለይኩ። ትውልድ ስጠኝ ጌታ ሆይ። ለኤርትራውያን መስበክ ፈልጋለሁ፣ ለሱዳናውያን መስበክ ፈልጋለሁ፣ ሌሎችም ዜጎች አሉ። እኔ ብዙ እንግሊዘኛ ይሄን አይል ፋስት አይደለሁም፣ ጥቂት ነገር መግባቢያ ይችላለሁ። ጌታ ግን ረዳኝና ምሪት በዚህ በሳምንት 2 ቀን መውጣት ጀመርኩኝ። በሳምንት 2 ቀን ወንጌል እዛ አካባቢ ላይ መንቀሳቀስ ጀመርኩ። ለሙስሊሞች፣ ለኦርቶዶክሶች፣ ለተለያዩ ሃይማኖት ውስጦች ወንጌል ይሰብክ ነበር። በሚገርማችሁ ሁኔታ በእውነት የዳኑ ሰዎች አሉ፣ ያልዳኑ ሰዎች አሉ፣ ሰምተውም ሪጀክት ያደረጉ የመቱም የሰደቡም አሉ። ክብር ለእግዚአብሔር። ግን ወስኜ በወጣውበት ታይሞች ላይ እግዚአብሔር ብዙ ድል ሰጥቶኛል። ዛሬ አንድ ነገር ልነግራችሁ እወዳለሁ። እንደኔ ወጣችሁ አደባባይ ላይ መስበክ አይጠበቅባችሁ። በኑሯችሁ በምትሰሩበት አካባቢ ላይ አብሯችሁ ጴንጤ መሆኔን የሚያውቁ ሰዎች እሷን ብሎ ጴንጤ እንዳትባይ። ኑሮሽ ክርስቶስን ይምሰል። አካሄዳችሁ በክርስቶስ ይሁን። ንግግራችሁ
ሃሌሉያ። ሐሜትን የምትወዱ አትሁኑ፣ ዘረኞች አትሁኑ። ክርስቲያን አማኝ ሰው ዘረኛ አይደለም፣ ሐሜተኛ አይደለም፣ ወረኛ አይደለም። የራሳችሁ የሆነ አቋም ይኑራችሁ፣ የራሳችሁ የሆነ አካሄድ ይኑራችሁ። ያኔ ትውልድን መሳብ ትጀምራላችሁ። የሚገርማችሁ ጊዜ ብዙ ጊዜ የሚገርማችሁ በዛ የሚኖርበት አካባቢ አፓርታማ ላይ ያሉ ሙስሊሞች ልጆቻቸው ሲታመሙ ጸልይልን ብለው ያመጣሉ። ኦርቶዶክሶች ጸልይልን ብለው ያመጣሉ። እግዚአብሔርም አያሳፍርም፣ ይጸልያሉ፣ ይድናሉ፣ ልጆች ይድናሉ። የሚገርማችሁ ነገር በዛ አጋጣሚ ጌታን የተቀበሉ በዛ አጋጣሚ ወንጌል የተሰበከላቸው ብዙ ሰዎች አውቃለሁ። ሊነግራችሁ የወደድኩ ወንጌል የኔ ስራ ነው፣ ወንጌል የኔ ተልእኮ ነው። ስለሆነም ነው እግዚአብሔር ድል የሰጠኝ። እናንተም ተልእኮ ነው። የዘማሪ የነቢይ ብቻ አይደለም፣ የአገልጋይ ብቻ አይደለም፣ ወንጌል የአማኝ ሁሉ ነው። ስለዚህ በምትኖሩበት አካባቢ ላይ ተንቀሳቀሱ በኑሯችሁ። አሜን። ኃጢአትንና ጽድቅን ለዩ፣ እውነትን ለዩ፣ በክርስቶስ መንፈስ ተሞሉ፣ ሰው እንዲሰጣችሁ ጸልዩ። ያ ማለት ብርሃን ማለት አንተ ብርሃን ነህ። ላለንበት አካባቢ ልናበራ ተጠርተናል። ላለንበት አካባቢ እውነት ከዛ አገር ወደዚህ አገር ሲመጣ የመጨረሻ ስንላይ በለቅሶ ነው። ሙስሊሙ ክርስቲያኖች በእውነቴን እኮ ነው የምላችሁ። ጌታ ስለሰጠኝ እድል ጌታን አመሰግናለሁ። አንድ ቀን በእግዚአብሔር መንግስት እንደማገኛችሁ አምናለሁ። ተመልሼ ኢትዮጵያ ሲሄድም አገኛችኋለሁ ብዬ አምናለሁ። እጅግ ቤተሰብ ስለሆኑኝ ማለት ነው። አንድ ነገር ዛሬ አምናለሁ። በምታልፉበት አካባቢ ላይ ኑሯችሁ ላይ ይመች ይችላል፣ ብዙ ነገራችሁ ላይ ይመች። ነገር ግን ህይወታችሁ ግን በህይወት እነሱ በገንዘብ ሊበልጧችሁ ይችላሉ፣ በእውቀት ሊበልጡ፣ እናንተ በህይወት ልትበልጧቸው ይገባል። እኛ አማኞች በህይወት ልንበልጥ ይገባል። ክርስቶስን በማወቅ ልንበልጥ ይገባል። በጽድቅ ልንበልጥ ይገባል። መታደል እኮ ነው በህይወት መብለጥ። ለዚህ እኮ ገንዘብ ያላቸው ተስፋ ያላቸው ገንዘቡ ያላቸው ሁሉ ተስፋ የላቸው። ስታፕታፕ ኮፒንግ ሼር ኢንተርኔቱ እየተቋረጠ ነው። በህይወት ልንበልጣቸው ይገባል። በህይወት ልትበልጭ ይገባል። ኢየሱስን ልናሳይ ይገባል። በህይወት ማጃጋላ ባራዶሳ በህይወት ልንበልጣቸው ይገባል። በህይወት ልትበልጡ ይገባል። ገንዘብ ያላቸውን ሰዎች ልታውቁ ይሆናል። እውቀት ያላቸው ሰዎች ልትላቁ ይሆን። አንተ ግን በህይወት ልትበልጥ ይገባል። አንቺ ግን ህይወት ልኖርሽ ይገባል። ብርሃን በተራራ ላይ የተሰራች ቤተክርስቲያን ከተማ የተሰራች ተራራ ልትሰወር አትችልም። ማብራታቸውን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። ይህ ማለት ምን ማለት ነው? እኔ ጴንጤ ነኝ ኦሬዲ ሶኬ ቸርች በሳምንት ትሄዳለህ፣ ጴንጤ ነህ፣ መዝሙር ትዘምራለህ፣ ኢየሱስ ጌታ ነው የሚለውን ቃል ግን ትፈራለህ ማለት ነው። ስለዚህ እንደሱ አይደለም። ማብራታቸውን አብርተው የዓለም ብርሃን ነን ካሉ ማብራታቸውን አልጋ ስራ ያደርጉ፣ ከመቅረዙ ስራ ያደርጉት። ከመቅረዙ በላይ ነው የሚደረገው። ከፍ ብሎ እንድታይ ብርሃን ከፍ ብሎ መታየት አለበት። ደምቆ መታየት አለበት። ልታይ ይገባል። ሃሌሉያ! ኢየሱስ ብርሃናችን ነው። አሜን። ስለዚህ ማብራታቸውን አብርተው ከእንቅብ በታች አያደርጉት። ማብራታቸውን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል አለ። አሜን። ከዛስ ቤቱን ሁሉ ያበራል አለ። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። አሜን። መልእክቴ ሰምታችኋል አይደል? ቅድም ብያችኋለሁ። እናንተ ኢኮኖሚያችሁ አነስተኛ ቢሆን፣ ዕውቀታችሁ አነስተኛ ቢሆን በህይወት ልትበልጧቸው ይገባል። በህይወት ስትበልጡ ብዙ ሰዎችን ትማርካላችሁ፣ ብዙ ሰዎችን ታስመልጣላችሁ፣ ብዙ ሰዎችን ታታድናል። ስለዚህ ኢኮኖሚዬ ወርዷል አትበል። እግዚአብሔር የታለ? ለምን ገንዘብ አልሰጠኝም? አይስጣ። ህይወት ሰጥቷል። አንተ በህይወት ትበልጣለህ። ዕውቀት የለም አይኑራ፣ በህይወት ትበልጣለህ። ህይወት ሃሌሉያ! ምን አይነት ህይወት? እግዚአብሔርን የሚፈራ ህይወት። ስለዚህ ምን ይላል እግዚአብሔር ቃል? የመጨረሻ ሐሳቤን ላንብብላችሁ። መልካሙን ስራችሁን አይተው። አየ፣ መልካም ስራችን ነው የሚታየው። ህይወት ማለት ብርሃን ማለት ስራ። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ፣ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ምን ይበል? ይብራ፣ ይብራ። በኢየሱስ
ሼላ ባራዳላ ባጋዲያ ይብራ በኢየሱስ። መልካሙን ስራችሁ ምንድነው? መልካሙ ስራችን እኛ አማኞች ለመዳን አንሰራም፣ ድነን ግን እንሰራለን። ድነን ቀን በቀን ምንውለው ምናደርገው ፌሎሺፕ ስናደርግ አካሄዳችን ውሏችን ዳት ምን ስራ ነው። በመስሪያ ቤታችን ላይ በአካባቢዎቻችን ላይ በምናገለግልበት ቸርች ላይ በምንኖርበት ከተማ ላይ በእኛ ላይ የምታይ ስራ አለ። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ምን ይበል? ይብራ በኢየሱስ። ሚሰወር አይደለም ብርሃናችሁ በሰው ሁሉ ፊት ምን ይበል? ይብራ። መልካሙን ስራሽን አይተው በሰማይ ያለውን አባትሽን እንዲያከብሩ፣ መልካሙን ስራን አይተው በሰማይ ያለውን አባትን እንዲያከብሩ። ወዳጄ፣ ወንድሜ፣ እህቴ፣ ወገኔ ብርሃናችሁ በሰው ሁሉ ፊት ይብራ። አይሰወር ብርሃናችሁ። እናንተ የዓለም የምድር ጨው ናችሁ። አልጫ ልትሆኑ አልተጠራችሁ። ልንደባለቅ አልተጠራንም። እናንተ የምድር ጨው ናችሁ። እናንተ የዓለም ብርሃን ናችሁ። የዓለም ብርሃን ነን። ለማጣፈጥ ተጠርተናል። ብርሃን ልንሰጥ ተጠርተናል። በእኛ ህይወት ውስጥ ያለው ብርሃን የዓለምን ጨለማ ያበራል። በእኛ ህይወት ውስጥ ያለው ጨው የዓለምን መራራነት ያስወግዳል። ስለዚህ መልካም ስራችንን አይተው በሰማይ ያለውን አባታችንን እንዲያከብሩ ብርሃናችን በሰው ሁሉ ፊት ይብራ። ማን ነው ብርሃናችን? ጌታችን ኢየሱስ ክርስቶስ። እንዴት ነው በጽድቅ እግዚአብሔር መምሰል በአሁኑ ዘመን ያስተምረናል ይላል። ስለዚህ ብርሃናችን በሰው ሁሉ ፊት ይብራ። እንዴት? እሱ ክርስቶስ ነው። ክርስቶስን በመምሰል እናብራ። እኛ ህይወት ላይ ያለው ብርሃን ይብራ፣ እናብራ። ለዛ ነው እግዚአብሔር ቃል የጌታ መልአክ በዙሪያቸው የጌታ ብርሃን አበራ። በእኛ ውስጥ ሆኖ ዙሪያችን ላይ ያበራል። በእኛ ውስጥ ሆኖ ከተማችን ላይ ያበራል። በእኛ ውስጥ ሆኖ ምድር ላይ ያበራል። ይብራ በኢየሱስም ማንኛውም ጨለማ ከላችሁ ላይ ይገፈፍ በኢየሱስም። 1 ደቂቃ ጸልያል። ፕሊዝ ጸልዩ። ማራዲያ ብርሃናችሁ ይብራ። በምትኖሩበት አካባቢ ላይ የብርሃን ይብራ። ክርስቶስ ብርሃን ነው። እናንተ ውስጥ ክርስቶስ ብርሃን ነው። እናንተ የምድር ጨው ናችሁ። እናንተ የዓለም ብርሃን ናችሁ። ለሞተው ለተበላሸው ምድር ጣዕም ልትሰጡ፣ ለጨለማ ዓለም ብርሃን ልትወሩ ተጠርታችኋል። በተራራ ላይ ያለች ከተማ ልትሰወር አትችልም። በእኛ ውስጥ ያለው ብርሃን አይሰወርም። ብርሃናችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አይሰወርም። ወደ ዓለም የመጣው ብርሃን ኢየሱስ ነው። ስለዚህ ኢየሱስን እናብራ። የበራልንን ብርሃን እናብራ። በእኛ ምክንያት ምድር ትዳር፣ በእኛ ምክንያት ከተማ ይትረፍ፣ በእኛ ምክንያት ህዝብ ይትረፍ፣ በእኛ ምክንያት ምድር ትትረፍ። ማላባጋላቦሮዶቦስ የእግዚአብሔር መንፈስ ሃሌሉያ ስሙ ይባረክ። የእግዚአብሔር ልጅ ኢየሱስ ይብራ። ብርሃናችን በኢየሱስ ይብራ። ብርሃናችሁ ይብራ። ብርሃንሽ ይብራ፣ ይድመቅ በኢየሱስ። ጨለማ በኢየሱስም ከህይወታችሁ ላይ ይገፈፍ። እስቲ ባላችሁበት ስፍራ ቀኝ እጃችሁን ግንባራችሁ ላይ ጫኑ። እኔ ብርሃን ለመሆን ተጠርቻለሁ። ብርሃን ለመሆን ተጠርቻለሁ። በእኔ ጨው ለመሆን ለማጣፈጥ ተጠርቻለሁ። በእኔ ውስጥ የህይወት ጣፋጭም ጠፍጥና አለ። በእኔ ውስጥ ህይወት አለ። በእኔ ውስጥ ጽድቅ አለ። በእኔ ውስጥ ክርስቶስ አለ። በእኔ ምክንያት ምድር ትጣፍጣለች። ምድር ተስፋን ታገኛለች። እኔ ለምድር ተስፋ ነኝ። ምድር ላይ በመኖሬ ብዙዎች ይድናሉ። ምድር ላይ በመኖሬ ብዙዎች ያመልጣሉ። ምድር ላይ በመኖሬ ብዙ ሰዎች ይተርፋሉ። ለብዙ ሰዎች በጨለማ ላሉ እኔ ብርሃን ነኝ።
አይሰወርም። በኔ ውስጥ ያለው ብርሃን አይሰወርም። በአንቺ ውስጥ ያለው ብርሃን አይሰወርም። በእናንተ ውስጥ ያለው ብርሃን አይሰወርም። የዚህ ዓለም ገዢ ሊሰውር አይችልም። የዚህ ዓለም አምላክ ሊሰውር አይችልም። ጨለማ ሊጋርድ አይችልም። አመፀኛ ሊጋርድ አይችልም። ሟርተኛ ሊጋርድ አይችልም። በኢየሱስ ስም ኢየሱስ ብርሃናችን ነው። ቴንክ ዩ ጂሰስ። ስለዚህ ብርሃናችንን እናብራ። ማላባራር እናንተ የዓለም ብርሃን ናችሁ። በጨለማ አትመላለስ። ብርሃን ልንሆን ሲገባ በጨለማ እንመላለስ። ጨለማን እንመኝ። የጨለማን ስራ እናስተጋባ። የጨለማን ፈቃድ አንፈጽም። የጨለማን ሐሳብ አንፈጽም። እኛ ለብርሃን ተጠርተናል፣ ለጽድቅ ተጠርተናል፣ ለህይወት ተጠርተናል። በኢየሱስ ስም ይብራ። በአንቺ ህይወት ላይ ይሄ ብርሃን ይብራ። በእናንተ ህይወት ላይ ይሄ ብርሃን ይብራ። በዚህ ላይቭ እየተከታተሉ ባሉ ላይ የህይወት ብርሃን፣ የጽድቅ ብርሃን፣ የእውነት ብርሃን በኢየሱስ ስም በቤታችሁ ላይ፣ በልጆቻችሁ ላይ፣ በእናንተ ውስጥ ያለው ብርሃን ለትዳር አጋሮቻችሁ፣ ለልጆቻችሁ፣ ለጎረቤቶቻችሁ፣ ለቤተ ክርስቲያናችሁ፣ ለሎኬሽናችሁ በኢየሱስ ስም ይብራ፣ ይብራ በኢየሱስ ስም። ቴንክ ዩ ጂሰስ። ጋድ ብለስ ዩ። የዛሬን መልእክት በዚህ ጨርሳለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። በሚቀጥለው በጸሎት ላይቭ ላይ እመጣለሁ። ኢንቦክስ አድርጉልኝ እግዚአብሔር ቢፈቅድ። ዛሬ ቅዳሜ ነው። ይሁድና ሰኞ እጸልያለሁ ማለት ነው። ሮብ ላይቭ ላይ የሮብ ፌስቡክ ላይቭ ላይ ለማገለግላቸው ሰዎች አርብና ሐሙስና አርብ እጸልያለሁ። ቲክቶክ ላይ ለሚጸልይላቸው ሰዎች ለማገለግለው ሰዎች በስልክ ማለት ነው ስልኬን ታገኛላችሁ ወይም ኢንቦክስ አድርጉልኝ። ነገ ይሁድ ከሰዓት በኋላ ሰኞ ቀን መጸለይ ይችላል። ጋድ ብለስ ዩ። ወዳችኋለሁ። እንደተባረካችሁ ተስፋ አደርጋለሁ። ብርሃናችሁ በሰው ሁሉ ፊት ይብራ። በጣም ወዳችኋለሁ። መልካም አዳር ይሁንላችሁ። ጋድ ብለስ ዩ። እናንተ የዓለም ብርሃን ናችሁ። ባይ ፎር ናው።